ብዙ የሰፈር ልጆች አሉ የተመረቁ ናቸው ግን ሰፈር ነው የሚሉት ወይ የራይድ ሹፌር ናቸው ሴቶቻችን እንደምታያቸው ቅድም እንዳልኩሽ ነው ትኩረት ይፈልጋሉ ገብቶሻል ከሷ ጋር አንድ ሰዓት ማታ 3 ሰዓት ወይ የኔ ቆንጆ ነገ ቁርስ ምን በላሽ ምናምን ገብቶሻል ይሄ ያስፈልጋል ቴክስት አለ ስታኮርፍ ለምን አኮረፈች ለምን አላኮረፈች ምናምን በጣም ትኩረት ይይዛሉ ነው አይመቸኝ ወላሂ ለጊዜው እንደዛ አይነት ነገር አይመቸኝ እኔ አሁን በዚህ ጊዜ ምንም ወደ ውጭ መውጣት አያስፈልግም ስልክ ካለሽ በቂ ነው ደግሞ የሰይጣን ተንኮል እንትን ምናን ሲጀምር ያው ቁማር ቤቲንግ የመጀመሪያ አካባቢ ይሳካልሽና ትበያለሽ ምናን ነገር ከዛ ሱስ ከተዘፈቅሽ በኋላ የለም ነው በቃ እንደ ጀምሯል እኔ ባርኮት ነኝ ዛሬ ደግሞ እንደ ቀለም ወይም ስቴንስል ባለሙያ ከጅላሉ ጋር ነው ቆይታ የምናደርገው እስቲ ራስህን አስተዋውቅ እንደ ቀለም ቀቢ ብለሽ ብቻ ገደብሽኝ እንጂ እንደ ቀለም ቀቢ እንደ ስቴንስል ባለሙያ እንደ ቲክቶከር እንደ ማስታወቂያ ባለሙያ አፉ በለኝ ደስ አፉ ፍየሻለሁ ደስ ይለኛል መክሊቴ ብዙ ነው በዚህ አጋጣሚ ታያለሽ ስምህ ማን ነው ጅላሉ መካ ወይም ጅላሉ ስቴንስል በመባል ይታወቃለሁ በስቴንስል ቀለም ላይ 4 አመት አካባቢ ሰርቻለሁ እንኳን ደህና ቆያችኝ እስቲ ንገረኝ ከቀለም በፊት ምንድን ነበር የምትሰራው ከእኔ 2008 አካባቢ ነው 10 አዳልጦኝ ወደኩኝ ትምህርት ከዛ 2009 ላይ ንፋስ ስልክ የተወሰነ ቴክኒክና ሙያ ሞክሬያለሁና ሰፈር ውስጥ ጎበዝ ነኝ በቃ የጉራጌ መንፈስ ሰርጾብኛልና ሰፈር ውስጥ ደላሎች አሉ የደላሎች መኪና እናጥባለን ዲሽ ቤት አለ እንላላካለን ጸጉር ቤት አለ እዛም ፎጣ ምናምን እናጥብላቸዋለን እና ከዛም ነው የጀመርኩት ደላሎች ቴሌግራም ምናምን ምንድነው ፌስቡክ ምናምን ነገር አካውንት እየከፈተን የሆነ ብር ይሰጡናል በዛ እንንቀሳቀስ ነበር እዛ 2009 ላይ በቃ እሱ ነገር ትክክል እንዳልሆነ ንፋስ ስልክ እየተማርኩ ነበር ግማሽ ቀን ነበር እንደዛ መሰራው ይሄ ሳይንስ ጋር ያለው ቴክኒክ ነው ምንድን ነበር የምትማረው አውቶ 7 ወር አካባቢ ተምሬያለሁ እና እሱን ሰራ ነበር 2010 ላይ ሱዋ ሱፐር ማርኬት ለቡ ያለው በፓከር የስራ መደብ በ890 ብር ተቀጥሬ ሰራ ነበር እቆብ የ3000 ብር ጥል ነበር የዋዛ አልነበርኩ ቆይ 890 በቀን ነው አይ አይደለም እንዴ በቀን ተጫዋች ነሽ እና 3000 ብር በምን ጊዜ ነው ቲፕ አለው ፓከር ነን እና በቃ ሰው አሪፍ ሰዎች አሉ ፓከር ምንድነው የሚሰራው ፓከር እንትን አንቺ ገዝተሽ የመጣሽው እቃ በፌስታል ምናን አርጌ መኪና ያላቸው ልጆች አሉ እነሱ ጋር ማድረስ ነው ኦኬ እና 890 ነበር እሱን ሰርቼ ደግሞ ያው ወጣትነትም ልጅነትም አለ ትንሽ ከካሸር ጋር ተጣላውና ተባረርኩ ከስራ ቀኑ ጨለመብኝ የሚባለው ነገር የዛኔ ነው ያየሁት እኔ ዝም ብሎ ወሬ ነበር የሚመስለው የሌለን የደበረኝና ለካ ፈጣሪ ነገሮችን ለበጎ ነው የሚያደርገው አንቺ አይገባሽም የዛኔ ለበጎ ነው ብትኝ እኔ አልሰማሽምና ውሎ ሲያድር ለካ ለበጎ ነው አንድ ልጅ አገኘውና ሰፈር የሚያቀይ ልጅ ነበር እዚህ ሰውዬ ጋር ሄድ ሹፌር ይፈልጋል አለኝ እሱ ጋር ሄድኩኝ እሱ ጋር ጀመርኩና እሱ ጋር አልተሳካልኝ ህይወት ፊቷን አዞረችብኝ መስከረም 13 ነው በልደቴ ቀን መኪናውን አጋጨውት ይችላል ብዬ ወስጄልሽ አጋጨውት አይነን እንዳላይ ውጣልኝ አለኝ እዛ ያገናኘኝ ልጅ ጋር ሄድኩና እንደዚህ ያረኩኝ ምናምን እነሱ ቀለም ነው የሚሰሩት ምናምን ከነሱ ጋር በነፃ ልልመድ አልኩት ደውሎ እንደዚህ ብሏል ይቅርታ አድርግለት ምናምን ነገር አለው ሄድኩኝ ከዛ በነፃ ያለ እንትን 1-2 ሳምንት አንሰራውና እነሱም ስራ ቀዝቀዝ ሲልባቸው ላሻሉኝ እኔም ጠፋው እዛ የሆነ ጊዜ ደውሎ ጠራኝ በቀኑ 200 ከፈለኝ በሳምንት ምንድነው ቀለም ሲሰሩ አሁን አንተ ቀለም መቀባት አትችልም ጀማሪ ዋተር ፕሩፍ የሚባል አለ ቴራስ ላይ ዋተር ፕሩፍ መጀመሪያ ፕራይመር ነው እና የሚባል ነገር አለ ማንንም ጀማሪ ሰው የሚሰራው ነገር ነው እሱም መስራት ነው በቀኑ 200 ብር ከፈለኝ በሳምንት 1200 ይመጣል በጣም ነው ደስ ያለኝ የዛኔ ነው ለበጎ እንደሆነ ያወቅኩት እዛ ነገሮች እንደዛ እየሄዱ ቆይ ይችላል እሺ ድሮ አሁን አንተ መኪናው ሹፍርና ላይ ገባ ሹፍርናው ያው ነገር ባይፈጠር ኖሮ በሹፍርና ተቀጥል ነበር እኔ ምን አለ መሰለሽ እኔ አሁን ቀለም ቀቢ አላማችን እኛ አላማችንን እንይዟለን ወይ አላማችን እኛን ይዘናል ለኔ አሁን አላማዬ ሞተረኛ መሆን ነበር የምትፈልገው ሞተር በጣም እወዳለሁ ለምንድን ነው ሞተረኛ ያልሆንከው ያው መንግስት ባወጣው ነገር ነው እንደምንም ተበዳድሬ ምናን ነገር ከቤተሰቦች ምናን አግዘውኝ ሞተር ገዝቼ ነበርና ያው ልጅነት አለ ምናን እኔ እንትን ነገሮችን ሳረግ እንቀየቀጃለሁ ያው ቁመት ይዞኝ ነው እንጂ አንድ ፍሬ ልጅ ነኝ ያለሽ እና ሞተሩን ስገዛ ሰው አላማከርኩም ብሩ ሞላልኝ ብዬ ቶሎ ሄጄ ነው የገዛሁትና ስገዛ ደረሰኙን በራሴ ስም ነው ያረኩት ምን ሰርተ በምን አጠራቅመ ገዛ ቤተሰቦች ሞሉልኝ ከሸዋ ሱፐር ማርኬት ተባረርኩኝ 17000 ይዤ ነበር
ወንድሜ ታላቅ ወንድሜ 30 እናትና አባቴ 10 አንድ ወንድሜ 5000 ሞላልኝ። አናቱ ላይ 72000 ሞላ። የእንደው ሞተሩን አስጭኜ ኪሴ ላይ 100 ብር ነው የተረፈው። በቃ ቤት ስገባ ማለት ነው። እንደዛውኝ ሞተሩን ገዛው። እዛ ለካ በፒኤልሲ ካልሆነ ታርጋ አንሰጥም ብለዋል። ታውቂያለሽ? አታውቀውም ነበር? እኔ አላውቅም። ያው ተንቀጭቅጄ ፈጠነ ሂጅ ገዝቻለሁ። እዛ ያ ነገር መጣ። በሳቱ በጣም አናዶኛል። ግን ሞተር መሞቻዬ ለኔ መሞቻዬ ነበር። በቃ የኔ አይደለም ሞተር። ያው ሞተር ስራው ጥሩ አይደለም እያልኩ ሳይሆን ትፈጥናለህ ስትነዳ? እንቀለቀላለሁ። ጥሩ አይደለም ሞተር ላይ ያን ያክልም ጎበዝ አይደለም እና እንቀለቀላለሁ። ያው መሞቻዬ ነበር ብዬ ነው ማስበው። እንኳንም ቀረ። ግን አሁንም ቢሆን ሞተር ደስ ይለኛል። ሞተሯን ምን አረካት? ሸጥኳት፣ ዳርኳት። ወደ ዳርካት ተዳረጃይ። ከዛ ወደ ቀለም ስራ መጣ። እንዴት አገኘኸው? መጀመሪያ ስታየው ገባህ? ከስራ ተባረህ ነው የመጣኸው? ስራ የለህም፣ አማራጭ ስላጣህ ነው በነፃ የምትሰራው እዛ ጋር። እንዴት አገኘኸው? ከቀለም ጋር ይሄ ቱታ ለብሰህ ልብስህን እየነካ እጅህን ጸጉርህ ላይ ቀለም ይሆናል። መጀመሪያ ቀን እንዴት አገኘኸው? እሱ ስሜት አዛ ነው። ብዙ ጊዜ አይደለም 1 ወር ነው 15 ቀን ነው በነፃ የሰራሁት። ግን ብር ከፍሎኝ ነው። በጣም ነው የሚደብረው። አንዳንዴ ከቤተሰብ ጋር ነው የምኖረው እኔ። ያን ያክል ቸግሮኝ አይደል ቢቀርብኝ ይሳል። የውጭ ስራ ላይ አስገቡኝና ፖንቴ ላይ ነው ተንጠላጥለሽ ነው የምትሰሪው። በጣም ነው የሚያስፈራው። በአፍንጫ ይውጣ ያልኩበት ጊዜ አለ። ግን ነገሮች ከታገሽ መጨረሻቸው የሌለ ውብ ነው የሚሆኑት። ያ ነገር አረ ከባድ ነው። በጣም ነው የሚደብረው። ልጆች ያሳዝናሉ ብታያቸው። አንዴ ምን አጋጥሞኛል መሰለኝ። ልስን የሚሰራ ልጅ ልስን ሲሰራ ብረቷ ምንድነች? ስካፎልዲንግ የሚሏት ነች ወይስ እቺ ምንድነው? አይደለም ልስን እንደዚህ የምታረግበት ቀጥ ያለ አላውቀውም። ብረቱን ዊንግ ነው ምንድነው የሚሉት አላውቀውም። ብቻ ግን አውቀው አይደል? ብረት ነገር አለች። ልስኑ እንደዚህ የሚያደርጉበት ገብቶኛል። ኤሌክትሪክ ብረት ነው። የኤሌክትሪክ ሃይ ቴንሽን መስመር አለ። G+3 ቤት ነው እየሰራ ያለው ልጅ። ከዛ ብረቱን እንደዚህ አድርጎ እንደዚህ ሲል ሃይ ቴንሽኑ ጋር ተነካካ። ኮንታክት ሲያደርግ ከ3ኛ ፎቅ ሄልሜት የለውም፣ ምንም የለበሰው ነገር የለም። ከ3ኛ ፎቅ ወደቀ ታች። ታች ወድቆ ሰው እንዳይረዳው ኤሌክትሪክ ነበረው፣ ይንፈራፈር ነበር። መጨረሻ ላይ ተረፈ ልጁ። እዚሁ እኛ ሰፈር ነው ባይዘው። እና የስካፎልዲንግ ስራ ምናምን በጣም ሴፍ አይደለም፣ ከባድ ነው፣ አዛ ነው። በዛ ላይ አይረዱሽም። አንድ ጊዜ እዚህ መስቀል ፍላወር ጋር ነው ምናምን የሆነ ህንጻ ላይ ነው ወደቀና ሰውየው የፈጠነ እዛው ሞታሉና በቃ ለሰው ሳይሆን ቶሎ የህንጻው ስም እንዳይጠፋ አይነት ነገር ነው። በቃ ሰውየው እንዳይወቀስ ቶሎ ለማስወገድ ነው እንጂ ለሰው ጣጣ የላቸውም። ብታይ ራሳቸው በጭዋጫ ናቸው እንደሚያሰሩ ሰዎች። አንደኛ ፎቅ ላይ ችለው አያወጡም። ግን ከታቸውን አንተ ወንድ አይደለህ እንዴ ምን እሺ ቆፍጠን በል እንጂ ምናምን ይሉሻል። በጣም ከባድ ነው፣ የሌለ ነው የሚያስፈራው። በዛው ልክ ደግሞ ጎበዝ ልጆች አሉ፣ ምንም አይፈሩ የሚገርሙ ልጆች። እኛ አሁን የውጭ ስራ አንሰራም፣ የውስጥ ነው የምንሰራውና ጎበዝ ልጆች አሉ። ላይ መሰቀል ምንድነው ግን ማድረግ ያለባቸው? ይሄ እንዳይ ሴፍቲ ነው። ሴፍቲ እኮ ምንም ሄልሜት አለ፣ ጫማ ሴፍቲ ጫማ አለ፣ ወገብ ላይ የሚታሰር ቤልት አለ ምናምን። ቤልቱ አለ፣ ድንገት የሆነ ነገር ቢፈጠር ያንጠለጥላል። ገመዱን ብዙ ጊዜ አናየውም። የለም ሰዎቹ ልጆቹም እንዝላል ናቸው። እንዴት እንደሆነ አላውቅም እኔ። ያው እነሱ አንሰራም ቢሉ አሰሪዎቹ የግድ ቤልቱን ማዘጋጀት ይችሉ ነበር። ግን የሰራተኞችም እንዝላልነት ነው እንትን ስለማይሉ እነሱ ዲማንድ ማድረግ አለባቸው፣ መጠየቅ አለባቸው። አዎ እንዴም ፈርስት ሴፍቲ ነው። ምን ነካሽ? ትቀልጃለሽ እንዴ? በጣም ብዙ ሰው ነው ህይወት ምንና ከራስ በላይ ነፋስ ዞር ብሎ አይሽም። ከወደቅሽ በኋላ ሌላ ሰራተኛ አምጥቶ ይተካል። እኛ አሁን ተመስገን ነው የውጪ አንሰራም፣ የውስጥ ነው የምንሰራው። እንደዛ አይነት ነገር የለም እኛ ስራ ላይ። ከዛ ቀለሙን ስትገባ የዛን ቀን የመጀመሪያ ቀን ምን ተሰማ? ይደብራል፣ ወላሂ ይደብራል። ፀሐይ ነው፣ ቴራስ ላይ ነው የምትሰሪው እና አብሮኝ የነበረውም ልጅ መጣው ብሎኝ በቃ ከኔ ከፍ ያለ ልጅ ነው በሙያም ይበልጠኛል። መጣው ብሎ እኔን አስተግርሮ ሄደ። በቃ እሱን ስለቀልቁ አልኩኝ። በጣም ነው የሚከብዱ፣ ወላሂ በጣም ይደብራል። ግን አሁን ሳስበው አሪፍ ነው። በቃ የሆነ ነገር ዋጋ መክፈል አለብሽ። ዋጋ ካልከፈልሽ አሁን ያለውበት ነገር ትልቅ ነገር ሆኖ ሳይሆን እዚህ መጥቼ ለመጠየቅ ያን መቀባቴ አስተዋጽኦ አለው ልልሽ ፈልጌ። አሁን ይሄ መቼ ነው? ምን ያህል 2012 ላይ ነው። 2012 ከቀለም ከኖርማል ቀለም ስራ ወደ ስቴንስል እንዴት ነው ማስተር ያረከው? ስቴንስሉ ደስ ይላል። ስትሰሪውም ደስ ብሎሽ ነው፣ ኢንጆይ እያረግሽ ነው የምትሰሪው። ሆነ በጣም ያምራል። ለገንዘብ ብለሽ አይደለም። ደግሞ ደስ የሚለኝንም ያ ነው። ሰው አሰርቶ ደስ ይላል ሲለኝ በጣም ነው ደስ የሚለኝ። በቃ ያ ነገር ደስ ይላልና ለገንዘብ ሳይሆን ደስ ብሎኝ ሰውየው ተቀጥረሽ ሲሰሪ አዛ ነው መቼስ ለሰው ነው የምትሰሪው። ሰውየው በጣም ያገኛል፣ ግን ላንቺ የሚከፍልሽ ትንሽዬ ነገር ነው። ቢሆንም ግን እኔ በጣም እየተመቸኝ ሄደ ስራው። እንዴት መጣ? አሁን ጂፕሰም የሚሰሩ አሉ፣ ቅድም እንዳልከኝ ስቶን ቀለም ይባላል። ሌላ ምንድን ያልከኝ ነበር? ኖርማል ቀለም ቻክ ምናምን አለ፣ ጆቱን የሚሉትም አለ። ብዙ አይነት ቀለም ነው ያለው። ሁሉም ላይ ሰው ማስተር ያደርጋል። የኔ መክሊቴ እቺ ሆነች ማለት ነው። እቺን መክሊቴ እንደሆነች እንዴት አወቃለሁ? አስሞከረኝ፣ ሰውየው አስሞከረኝ። እቺ ነገር ትንሽ የተጋነነ ሳይሆን ትንሽ እውቀት ትጠይቃለች
እና እሷን ነገር ምናልባት ካሉት ልጆች እኔን ሲሞክር እኔ የፈጠነ ተቀበልኩትና በዛ ነገር ላይ አሪፍ ሆንኩኝ። ሶሻል ሚዲያ ምናምን ላይ የዛኔም ትንሽ ለቅ ነበር ተቀጥሬም እያለሁ ሰውየው በእኔ ደስተኛ ሆነና በጣም አሪፍ ሆንኩኝ። እሱን ብቻ ሌላውን ትቼ እሱን ብቻ መስራት ጀመርኩኝ። ያ ነው። ስዕል ድሮ ትስል ነበር? ስዕል አልስልም፣ ምንም የለችም። በጣም ሻርፕ ነው የሚመጣልህ። በጣም ነው የሚገርመኝ ቦታው የሆነ የስዕል እውቀት ያለው ሰው አይነት ነገር የሚሰራው አይነት ነገር ነው የሚሰራው። ስንነሳ በውሃ ልክ ነው የምንነሳው። ለዛ ነው የመጀመሪያው የምናነሳት በውሃ ልክ ነው። እሱ ከተንሻፈፈ ሁሉም ይንሻፈፋልና በድግግሞች ነው እኮ የሆነ ነገር ስትጀምሪው ፐርፌክት አይሆንም መጀመሪያ ላይ። እኛም ስንጀምር ቀለሙ እናበዛበትና ይንጠባጠብ ይፈስ ነበር ምናምን። በድግግሞች ስደጋግም እዛ ነገር ላይ ማስተር እያደረግሽ ትመጫለሽ። በጣም ነው የሚያምር። ፈርኒቸርም ትሰራለህ? እንጨት ወንድሜ ይሰራል። ትሞክራለህ? እኔ ሰርቻለሁ። በፊት ተማሪ እያለን ክረምት ስለነበር በ20 ብር በ30 ብር ሰፈር እንጨት ቤት ነበር፣ እዛ እንሰራ ነበር። ምንድን ነበር የምትሰራው? እንጨት ማሸት ምናምን ነገር ረዳት ሆነን እንሰራ ነበር። እንጨት ቤት ስማም ያልሰራው ነገር። እሺ ህይወት አድክማኛል። አይ ሱፐር ማርኬት ሰርተሃል? እንጨት በደሞዝ የሰራሁትኝ ትምህርት አቁሜ ሸዋ ሱፐር ማርኬት እና እዚህ ቀለም ተቀጥሬ ከዛውን የራሴን ነው አሁን ምነግርሽ። እነዚህ መላላኩ ምናምን የሰራሁት በትርፍ ሰዓቴ ነው። እነዚህ እንጨት ቤት ያልኩሽ ክረምት ላይ ነው። ይሄ ደግሞ መላላኩን 2009 ላይ ንፋስ ስልክ ግማሽ ቀን ስለነበር በግማሽ ቀኑ መላላክ ምናምን እንሰራ ነበር። ተፍ ቆንጆ አማርኛ ነው ተጠቀምሽ። በጣም አሪፍ ነው። የሆነ ስቶር የሆነ ሱቅ ነገር ነው መሰለኝ አለምነሽ ፕላዛ ላይ የሰራኸውን እያየሁኝ ነበርና እንጨቱን ሄደ ራስ አስተካክለህ ስታመጣው ከዛ ስትሰቃቅለው እሷ እንትን ጓደኛችንን ማን ያዟል ጋር ማቃት ልጅ ነች፣ ሆስተስ ነችና እኛንም ስለምትተባበረን ከሰዎችን ስታገለግያቸው አንቺ ከደንበኝነት ያልፉና ጓደኛ ትሆኛለሽ እና እኛንም በሌላ ነገር ስለምትጠቅማል እሷ ሰዓት ስለሌላት ያን ነገር እንተባበራት ብዬ ነው እንጂ እኛ እንጨት አንሰራም። ያን ነገር ለመተባበር ያህል ግን ብታስብበትም በጣም ያምራል እኮ ጎበዝ ነው በጣም የሰራው። ራሳችሁ ማን ነው ዲዛይኑን ያመጣው? እሷ ነች ያሳየችን። እንደዚህ ነገር ፈልጋለሁ አለች። ብሩሱሊ ያለው ነገር አለ 100 ምት ከሚያክሰው ይልቅ 1 ምት 100 ጊዜ የሚያክሰው ያስፈራኛል ብሏል። 100 ምት ከሚያክሰው ይልቅ 1 ምት 100 ጊዜ የሚያክሰው ያስፈራኛል አለ። 100 ሙያ ከምትነካኪ አንዱ ሙያ ላይ ማስተር ማድረጉ የተሻለ ነው። ግጥምም ደግሞ ትሞክራለህ? እኔ ግጥም ትገጥማለህ ምናምን ይሉኛል። እኔ አልገጥምም። አንድ ሰውዬ ምን አለ የምትፈጥራቸው ነገሮች ምናምን በጣም ደስ ይላሉ ሲባል የሰው ልጅ አይፈጥርም ፈጣሪ ነው የሚፈጥረው፣ የሰው ልጅ ማግኘት ነው ብሏል። አሁን እኔ አንዱ ቪዲዮ ላይ ጭብጨባ ሲያጠቃት እችን ቅንጣት እውቀት መንታ ትወልዳለች ኩራትና ንቀት ምናምን ብዬ ቫይራል ወጥቷል። የኔ ግጥም አይደለም። እኔ ከሆነ ቦታ ላይ ማግኘት ነው አግኝቼ ከዛ ጋር አሪፍ ስቶሪ ፈጥረሽ ማዋሃድ ነው እንጂ እኔ ምንም የምፈጥረው ነገር የለም። እሺ ግጥም ሳይሆን እሺ ማስታወቂያን የምትሰራበት መንገድ በጣም ክሬቲቭ ነው። እንዴት ነው መሰለህ ነገሮቹን በጣም ባጭሩ በደንብ እንድንረዳው ታረጋለህ። እሺ እሱስ መክሊት አይደለም? እሱ አሁን ሰዎች ሲነግሩኝ ነው ያወቅኩት። ገብቶሻል? ያ ማስታወቂያ መስራት እንደሚችል የገባኝ የዛኔ ነው። አሁን ማስታወቂያ ምን ሲሆን ያስጠላል መሰለሽ? አሁን ተነስቼ ዝም ብለን የሆነ ቪዲዮ ቀርጸን ዛሬ ስለ ቀለም ቆንጆ ስራ እናሳያችኋለን ከምል እንደ ከካም ፍየል ጥግጥጉን እንደ ከካም ፍየል ገብቶሻል? ሰው አሁን የሆነ ቪዲዮ ማለት ነው ዛሬ 9 ወር ነፍስ ጡር ደውላ ምናምን ብዬ ጭራሽ አልገምትም። የአምቡላንስ ሳይረን በቃ እንደዛ ጥግጥጉን ሄደች ነው እንጂ ቀለም ነው ካልሽው ሰው ምሳሪ ማስታወቂያ ከሆነ ይችላል። የከካም ፍየሉ የእንትኗን የነፍሰ ጡሯን በእንባ ተለያየንን እናስገባው። እሱን ነገር ማየት አለብን አንድ ጊዜ። ዛሬ የ9 ወር ነፍሰ ጡር ደውላ በነፍሴ ድረሱ ብላን ዝናቡ ብርዱ ሳይበግረን ስንበር ስንከንፍ ደርሰን በዚህ በተባረከ እጄ አጣፍጬ ቀምሜው ባክግራውንዱን ዳርክ ግሬ ቀብተን ዲዛይኑን በሲልቨር ከለር ሰርተ ነው ይሄን የመሰለ ስራ ለደንበኛችን ጀባ ስንላት በጣም ከመደሰቷ የተነሳ የሚወለደው ልጄ ወንድ ከሆነ ቀለሙ ሴት ከሆነች ደግሞ ቀለሟ ብላ እንደምትሰይም ቃል ገብታለን። በእንባ ተራጭተን ገንዘቤን ተቀብዬ ወጣው ላችኋል። በእንባ ለመራጨት በ0945944611 ይደውሉልን። በእንባ ለመራጨት በ0945944611 ይደውሉ። የተመራቂዎችን ንገረኝ እስቲ። ምንድነው የምታስበው ስለ ትምህርት? ትምህርት መክሊትሽ ከሆነ አንቺ አሁን ዶክተር መሆን መክሊትሽ ከሆነ ለገንዘብ ብለሽ ማሰሪው ከሆነ ተማሪ ነው ይመቸኛል። ግን ለገንዘብ ብለሽ ከሆነ 12 ዓመት ሳትፈልጊ እንደገና ሌላ 5 ዓመት 7 ዓመት አያስፈልግም። ገብቶሻል? እኔ ይሄ አሁን አይዲያ የመጣልኝ የሆነ ሰሞን በጣም ተንኮሻኮሹ። በቃ እኔ አውቃለሁ የሰፈር ልጆች አብሮኝም ተንኮሻኮሹ ምንድነው በጣም በቃ ሶሻል ሚዲያ ላይ ተንበላጠጡ። እንትን ለቃላት አጠቃቀም ይቅርታ
እኔ ስላልተመረጥኩ ይሄን ነገር በእኔ ባወራ አያምርም፣ ግን አውቃለሁ። በቃ አንዳንድ ነገር ቀምሰሽው ታውቂያለሽ አይደል? ብዙ የሰፈር ልጆች አሉ የተመረቁ ናቸው፣ ግን ሰፈር ነው የሚሉት ወይ የራይድ ሹፌር ናቸው። የራይድ ሹፌርን እየናኩ ሳይሆን እንደተመረቁበት 17 ዓመት ምናምን እንደለፉበት ራይድ መንዳት አልነበረባቸውም። ብዙ ነገር መስራት ይችሉ ነበርና ሶሻል ሚዲያ ላይ በጣም ተንኮሻኮሹ ልጆች በቃ መመረቅን አካበዱ። ትሬንድ እንደሆነ ምናምን አንድ ማቃት ልጅ አለች፣ ስሟን አልጠቅሰው፣ ፎሎወሬ ነች፣ ፍሬንድ ነን። እኔም ፎሎ አረጋታለሁ እና ጓደኛዬ ደውሎልኝ ልወጣ ስል አየዋት ቪዲዮዋን። አልጠብቅም ከሷ በቃ በጣም አሪፍ ልጅ መስላኛለች። እንዴት እንደዚህ አካበደችው እንደ ትልቅ ነገር በጣም እንትናለች። ከዛ ይሄ ሀሳብ መጣልኝ። 3 ደቂቃ አይሆንም ጓደኛዬ ደውሎልኝ ና ብዬው ልንወጣ ብለን በዛው ነው የመጣልኝ። ምንድን ነበር ያልከው? ይድረስ ላልተመረከው ወንድም እንትና እኔ ያው እንዳልኩሽ ስብዕና ግንባታ እንትኖች ላይ ምናምን ነገር እማራለሁ። ቲንክ ኤንድ ግሮ ሪች የሚለው መጽሐፍ ላይ የ500 ስኬታማ ሰዎች ስለነሱ ነው የሚያወሩ። 500ም ስኬታማ ሰዎች አልተመረቁም። የሚገርምሽ ነገር ማለት ነውና እሰማለሁ እዛም ትምህርት ላይ ምናምን ነገር ስለምሰማ ትምህርት መክሊትሽ ካልሆነ ያናክል ወሳኝ ነገር አይደለም። በራሴም አየሁትኝ እኔ ከ10 ወድቄ የሆኑ ልጆች ተመርቀው ምናምን ሳያቸው ከኔ በታች ይሄ ነገር ምን እሺ ነው የሆነ የተፎገርነው ነገር አለ ያልነገሩን ነገር አለና የቢእንትና ማን ነው ኤለን ማስክ ያላት ነገር ነበር። ሃርቫርድ መሄድን እንደመማር አታርጉት። እኔ ሃርቫርድ አልሄድኩም። ለኔ ተመርቀው የሚሰሩ ሰዎች ግን ከሃርቫርድ ዩኒቨርሲቲ የተመረቁ ናቸዋል። እሷ ፒክቸር ነበረችኝ። ከሷ ተነስቼ የሆነች ነገር ፈጠር ፓሪስ ቫይራል ወጣ። ምንድን ነበር ያልኩት? ይድረስ ላልተመረከው ወንድሞቻችን ምናምን ብዬ እንደዛ ሰርቼ ነበር ረሳሁት። ከዩኒቨርሲቲ መመረቅን እንደ ትልቅ ነገር አትቁጠሩት። እኔ ዩኒቨርሲቲ አልገባውም፣ ለኔ ተቀጥሮ የሚሰሩ ሰራተኞች ግን ከሃርቫርድ ዩኒቨርሲቲ የተመረቁ ናቸው በማለት የዓለም ቁጥር 1 ባለሀብት ኤለን ማስክ በአንድ ወቅት ተናግሯል። እንግዲህ ጆሮ ያለ ስማ ላልሰማም ማሰማ። ቆይ እቺ ነገር ግን የ10ኛ ክፍል ማትሪክ መውደቅ የፈጠረብኝ ተጽዕኖ እንደሆነ ያስነቃል እንዴ? ለነገሩ እኔ ምን አገባኝ? እናትና አባቴ መርቀውኛል። የብርሃኑ ነጋ ዲግሪ መጣ አልመጣ ምን ያደርግልኛል? አሁን ያወራሁትን ነገር የአምና ተመራቂዎች ይረዱኛል፣ የዘንድሮ ተመራቂዎች ግን ይሰድቡኛል። አዲስ እረኛ ከብታ ያስተኛ አይደል የሚባለው? ማትሪክ የወጣ ቀን ማትሪክ ወጣ ምናምን ሲባል ምን እየጠበክ ነበር? ምንድነው የተሰማ ስሜት የዛን ቀን? እንዳልኩሽ በቃ መውጫ ቀዳዳው ትምህርት ብቻ መስሎኝ ነበር። እኔ በትምህርት ብቻ የሚያልፍልኝ ነው የመሰለኝ። ግን እኛ ቤተሰባችንም ጉራጌ ነን። የሆነ በትምህርት የለም በቃ ጉራጌ ስትሆኝ ገብቶሻል። ከሆነ በኋላ ንግድ ነው የሚፈልጉትና ደስ ያለኝ ቤተሰቦች አልደበራቸውም፣ አልጠበቁምም። ሲጀም በትምህርት ጥሩ አይደለም አልጠበቁም። ግን እኔ መውጫ ቀዳዳው እሱ መስሎኝ ስለነበር ጓደኞቼ ምናምን ነገር ስላለፉ ደብሮኝ ነበር፣ በተወሰነ መልኩ ደብሮኝ ነበር። ግን እንዳልኩሽ ነው ነገሮች ሁሉ ነገር ለበጎ ነው። እውነት ነው ወላሂ። በዛ ሰዓት ሆነሽ አይገባሽም። ግን ውሎ አድሮ እንትን ስትይ በጣም ነገሮች ለበጎ ሁሉ ነገር በመክንያት ሁሉ ነገር ለበጎ ነው። 10 ብታልፍና 12 ገብተህ ከዛ ዩኒቨርሲቲ ብትገባ ምንድን ነበር ማለት ነው? ከሽፌ ነበር። አንቺ እዚህ ጋር አቅርበሽ አትጠይቂኝ። ምንድን ነበር ግን ብገባ ብለህ የምታስበው? ምን ማራለሁ ብለህ ታስበው? ኧረ እኔ እንጃ ወላሂ እኔ እንደዛም አስቤም አላውቅም። ግን በቃ ገብቶ ለፉክክሩ ነው እነ ከሌ አልፈው ጅላሉ ወደቀ እንዳይባል ነው እንጂ እኔ በትምህርት እንደዚህ ዩኒቨርሲቲ ገብቼ ምናምን ጭራሽ ሀሳብ ምን አስባለሁ መሰለህ ቤተሰብ ራሱ ውጤት ሳይመጣልህ ሲቀር ውጤት አሁን የማትሪክ ጊዜ ትዝ ይላል። በእኛ ጊዜ ማትሪክ የሚመጣ ቀን ቤተሰብ ከዛ ይደውላል። የእንትን ውጤት ወጣ የከሌ ልጅ ተፈተኛል እንዴ ልደውልለት። ከዛ ሁሉም ሰው ቤተሰብ ጋር ይደውላል። ሁሉም ሰው ያንተን ውጤት መስማት ከዛ የሰክሰስ ጥግ ማትሪክ ማለፍ ነበር በእኛ ጊዜ። ከዛ የሆነ ነገር ያስቀምጡልሃል ታርጌት። ከዛ አሁን አንተ የምትለኝ ያንን አለማለፌ ለበጎ ነው። ግን ቤተሰቦቻችን ደግሞ ያሰመሩልን መስመር ነበር። በዛ መስመር ቀጥ ብለን እንድንሄድ አይደለ? የኛ ቤተሰቦች አሁን እናንተ የግል ነው ባታልፊ ኖረው እንግዲህ ያን ሁሉ በጀት ፈሶብሽ ባታልፊ ኖረው ገብቶሻል እንዴ? እውነታቸውን ነው። እኔም በእነሱ ቦታ ሆነ የኛ ቤተሰብ የመንግስት ነው። የሆነች ነገር ስትጀምሪ ነው የሚያግዝሽ እንጂ ከዛ እና እንዳልኩሽ ነው እኛ ጉራጌዎች ነን። የለም የትምህርት መንፈስ የተወጋ የለም አይፈልጉም። በቃ ወደ ንግድ እንድትገቢ ነው ገብቶሻል እንጂ አልተቃወሙኝም። ይመቻቸው ቤተሰቦቼን በዚህ አጋጣሚ አመሰግናለሁ። ይችላሉ ቤተሰቦች ይመቻቸው። ደስ ይላል በጣም። ከዛ በኋላ ማትሪክ የወጣ ቀን እንደዛ ተሰማ ወዲያው ወደ ቀጣይ የህይወት መስመር ማስመር ጀመርክ? በቃ ወጠሩኝ። እኔ አልፈለኩም ትምህርት መማር አልፈለኩም። ግን ትንሽ እንዳይደብራቸው ጎረቤቶችም ምናምን ነገር መጥተው ሲያወሩ ንፋስ ስልክ እስቲ ጋራጅ እንድገባ ምናምን ነገር ይፈልግ ነበር ፋዘር እና በቃ አውቶ ልማር ብዬ 7 ወር ሞከልኩት። በቃ እንደው ፈጣሪ ይረዳኛል። ለኔ ጭራሽ ይሄ ነገር መክሊት አይደለም ባረቀብኝና 7ኛው ወር ላይ ከነጨር ሳላስፈቅዳቸው አቆምኩት በራሴ። ከ7 ወር በኋላ 2009 ላይ ከ7 ወር ያለውን በኋላ ቦዘንኩኝ። ቦዘነውኝ ያለፍኩት 2008 ላይ 2010 ላይ ሸዋ ሱፐር ማርኬት ገባሁ። ሸዋ ሱፐር ማርኬት ምንድነው የተፈጠረው?
ሸዋ ሱፐር ማርኬት ያው ወጣትነት ማለ ምናምን ነገር ትፈነጃለሽ። ሰዎች ይወዱኛል እኔን ምናምን ቀልድ ምናምን እንጫወታለን ምናምን በሆነ ነገር ከካሸሯ ጋር ተተራረብንና ጦለብኳት። ከዛ እቃ አምጣልኝ አለች። ተበሰጫጨችብኝ። ኮድ የሚባል ነገር አለ። ባር ኮድ እና ሎካል ኮድ አለ። ማንበቢያው ባር ኮዱን እንዲህ ስታስነበቢው ጢጥልና ይወስደዋል፣ ሂሳብ ይነግራል። ሎካል እቃዎች ዳቦዎች ምናምን እንጀራ ምናምን ነገር ሎካል ናቸው ኮዳቸው። አንዳንዴ ካሸሮቹ ይጠፋባቸውና ሄደሽ ነው የምታመጪላቸው። አመናጭቃ ሄዳ አምጣ አለችኝና አናደደችኝ። አልተስማማን፣ ትንሽ ተጋጨንና ከዛ ያኔ ደግሞ ምንድነው ልጅነት እያለ በልጅነታችን የጀመርነው ስራ ላይ ማንም ሰው እንዲናገር አልነበረም። አሁን ላይ ቢሆን ማንም ሰው አሁን ዝቅ ብለሽ ትንሽ ረጋት ያለሽ በሰለስቲ ነፍስ ስታውቂ ከብቶሻል እንዴ በስተረጋጋ ያለሽ የራስሽ ጉዳይ ብለህ ወጣ። የራስሽ ጉዳይም ሳይሆን ትንሽ ተመናጨኩኝና የሆነ ደስ ማይል ነገር ተፈጠረና በዛ ወጣሁኝ። ከዛ ወጣሁ ከሸዋ ሱፐር ማርኬት። ከዛ ቀለም ስራ ላይ ገባህ ማለት 2011 ክረምት ላይ ወጣሁ። 2012 መስከረም ላይ ነው ጥቅምት ላይ ወደ ቀለም ስራ ገባሁ። ማስታወቂያ ስትሰራ ለራስህ እንደዚህ ቪዲዮዎችን ቀን መጽፈት ትዘጋጃለህ? አልጽፍም። እኔ መጽሐፍ ምናምን አይመቸኝ። ሰው ብቻ አይኑር። ሀሳብ የሚመጣልኝ እኔ ብቻዬን ስሆን ነው። ብቻዬን እሆናለሁ እና ማታ ላይ ነው ተኝቼ ስልክ ሶሻል ሚዲያ ምናምን ዲስትራክት ያደርጋል። አሁን ወጣቱ ከሽፏል የለም በቃ። እንዴት ነው ሶሻል ሚዲያ ስልክህን እንዴት ነው ማኔጅ የምታደርገው? በብዛት እኔ እንዳልኩሽ ነው። ስብዕና ግንባታ በጣም ይመቹኛል። ዳዊት ድሪምስ፣ ማን ያዟል እሸቱ፣ ዳጊሾ አለች አሉ ብቻ እንደዚህ ስብዕና ግንባታ ቪዲዮዎች ነው ማየው እና ከእንትኔ ጋር የምጠቀመው ቃል አለ አይደል የሆነ ቱባው አማርኛ ለእንደዚህ አይነት የሚሆኑ ግጥሞች ቱባው ይሉታል። ዋናው ምንድነው ምንጩ እንደዚህ አይነት ቃል የሚጠቀሙ ድምጾችን ምናምን በእውቀቱ ስዩምን አበባው መላኩ የሚባል ገጣሚ ያለ እንደዛ ነገር እከታተላለሁ እንጂ ሶሻል ሚዲያ ብዙም አንዱ ምን ብሏል ማን ያዟል እሸቱ ነው እቺን ነገር ለራሴ እጠቀማታለሁ ብያለሁ። ያከራየ ልጅ ነው አለ ራስ ቴሌቪዥን አትዩ እያልክ አንተ ግን በቴሌቪዥን ትታያለህ አለኝ አለ። ቴሌቪዥን ማየትና በቴሌቪዥን ማየት ለየቅል ናቸው ብሏል። አሁን ቲክቶክ ማየትና በቲክቶክ መታየት በጣም ለየቅል ናቸው። ገብቶሻል? መድረኩ ላይ መውጣት ነው እንጂ መድረኩ ማየት ያን ያክል አስፈላጊ አይደለም። የሚመጣልሽም ነገር እንደምናየው የሚደብር ነገር ነው። እንግዲህ ለሰው የሚመጥን ነገር አለ። አሁን ሶሻል ሚዲያ ላይ የተሰራው ነገር በጣም ሰውም እንግዲህ ፖርኖግራፊ ምናምን ላይ ከሽፏል። ወጣቱ የለም ሶሻል ሚዲያ በቅጡ ብንጠቀምበት እንጀራችንን የምናበስልበት ነው። እንግዲህ እኔ በሶሻል ሚዲያ ነው የምሰራው ሁሉ ነገር። ካልሆነ ግን ትከሽፊበታለሽ። በጣም 30 ደቂቃ ልጠቀም ብለሽ የለሽ ጥሶሽ ሄዷል። አልጎሪዝም የተመታ ነው ታውቂዋለሽ። ኳስ ምትወጂ እንኳን የኳስ ብቻ ነው የሚያመጣልሽ። በዛ ላይ መዝናኛ ነው። ከገባሽ አትወጪም። በቃ ይዞሽ ነው የሚሄደው። ውሃ ሲወስድ እያሳሳቀ ነው አይደል የሚሉት። አይ ምንድነው ያየሁት ነገር ጠዋት ከእንቅልፍ ተነስተህ ከቲክቶክ ከሆነ ብትከፍተው ዝም ብለህ ስክሮል እያደረግ የምትጨርሳት ደቂቃ አለች አይደል? እዛ ጋር የሚፈልገው ሰው ቲክቶክ ላይ አፕሎድ የሚያደርገው ጅላሎም ቢዝነሱን እያስተዋወቀ ነው። እንደ ፖድካስትም ሾውን እያስተዋወቀ ነው። ሁሉም ሰው ማናያዘዋልም ገባ። ሁሉም ሰው የራሱን ስራ፣ ሁሉም ሰው የራሱን አስተሳሰብ ነው እንትን የሚለው። አንተ የራስ አስተሳሰብ ሳይኖርህ እነሱ የፈለጉትን ነገር ላይ ያረጉብሃል የሚል ነገር አለ። ስለዚህ ጠዋት ተነስተህ እሱ ላይ ከሆነ ፎከስ የምታደርገው ሞሮፍ እነሱ የሚፈልጉትን ነው የሚጭኑ። በየራስ ነገር አይኖርም። አንተ እንዴት ነው እሱን ማኔጅ የምታደርገው? ከምታዩትና ከምትሰቡት ተቆጠቡ ይላል የመጽሐፍ ቅዱስ ቃል ነው መሰለኝ። እኔ ከሰዎች ክርስቲያን ጓደኞች አሉኝ እና ከምታዩትና ከምትሰቡት ተቆጠቡ ይላል። ህይወት ከዛ ይፈልቃልና ነው ምናምን የሚል ነገር አለ። ምንድነው የምታዩና የምትሆኚውን ነው የምታዩና የምትሰሚውን ነው የምትሆኚው። ሴት ልጅ የተገላለጠችን ሴት ልጅ እያየሽ የተገላለጠች ሴት ምዘፍነው ሙዚቃ እየሰማሽ እንዴት አትገቢም ወደ ፖርኖግራፊ? የምታስቢውም እሱ ነው። ከሴቶች ጋር ቻት ነው እንግዲህ ታውቂያለሽ። ሴቶች ደግሞ ከአላማሽ ጋር ሄዱም በጣም ሰዓት ይፈልጋሉ። እነሱን ቴክስት ማድረጋለን። የራሴን ኮንቴንት እየሰራው እሷ ቴክስት መለሰች አልመለሰችም ገብቶሻል፣ ሌላ ነገር ነው የሚሆኑና እንደማወራው ባይሆንም አሁን እዚህ ላይ እንደማወራው ባይሆንም በተወሰነ መልኩ ነው የራሴ እየሞከርክ ነው። ሂደት ላይ ነው መንገዱ ላይ ነው የራሴን ለመቀየር እዛ ላይ ነው። እስቲ ለእንደ ፖድካስት አንድ ማስታወቂያ ስራል። ምንድን ነበር ያልኩት? እሺ ቀደም ያልኩሽን ነው። ቴሌቪዥን አትዩ ትላለህ አንተ ግን በቴሌቪዥን ትታያለህ አለኝ ታናሽ ወንድሜ። ዛሬ በቴሌቪዥን ማየትና በቴሌቪዥን መታየት ለየቅል እኮ ነው ወንድም አለም። ለማንኛውም ዛሬ ከእንደ ፖድካስት ጋር ያደረግነውን ቃለ ምልልስ በእንደ ፖድካስት ዩቲዩብ ቻናል ላይ ታገኙታላችሁ። ሰዎች ድጋሚ እስኪተዋወቁ ድረስ ራስ ላይ ጠንከረ ስራ የሚል ቪዲዮ ሰርቻለሁ። እንፖስተዋለን። ሆፕ እንደ ፖድካስት በጣም ክሬቲቭ ነን። እኔ ብትጽፋቸውና የሆኑ ወደፊት ለሌላ ሰዎች ማስታወቂያ መስራትን ደግሞ እንደ ጎን እንትን ብታስብ ሁለተኛ መክሊት እሱ ነው። ገብቶሻል? ሰው ሲነግርሽ ነው
ሰው ካልነገረሽ ምንድነው ላታውቂው ትችያለሽ። ይሄን ነገር አሁን ኮሜንቶች ላይ ሳይ ብዙ ሰው ማስታወቂያ ከዛ እስቲ ራሴን ላሟሽ አልኩና አንዱ ለማስታወቂያ ሞክሬ አሪፍ ታይተውልኝ። ለራሴ ሲሆን በደንብ ነው የሚታየው፣ ግን ለሰው ደግሞ ለራሴ ሰርቼ ባይታይ እኔ ምንም አይገርም፣ ለሰው ሲሆን ይከብዳል። ገብቶሻል? እና የበለጠ ደግሞ ትኩረት ሰጥተሽ መስራት አለብን። ለሰው ገንዘብ ስለተከፈለበት በከፈለው ልክ መታየት አለበት ቪዲዮ እና ተጨንቀሽ መሆን አለበት። ትንሽ ይከብዳል፣ ለሰው ሲሆን ይከብዳል። ብዙ ከብዳል ብለህ አታስብ። እስከምገባበት ነው። አሁን ለምሳሌ የራስህን በናቹራል ወይ የራስህን ሰርተ ሰክሰስፉል ሆናል። በጣም ክሬቲቭ ነው፣ በጣም ካቺ ነው። አሁን ያየሁትን ቪዲዮዎችህን ነው የምልህ። አሁን እዚህ ጋር ስናወራ ሜሞራይዝ አደርጋቸዋለሁ ጭንቅላቴ ውስጥ፣ ምክንያቱም ጭንቅላቴ ውስጥ ፕሪንት እንዲሆን አድርገህ ሰርተኸዋል። እና የሌላ ሰውም ሾው ሲሆን አንተ ራስህን እንደሆንከው አድርገህ ብትሰራው ብዙ ከባድ ይሆናል ብዬ አላስብም። ግን ሁለተኛው መክሊት እሱ ነው። ሶስተኛው መክሊት ሳለች ሶስተኛው እስካሁን አላገኘሁትም። እንግዲህ ሁለቱን ይባርክ ነው። ያቺኛዋ መክሊት ህንጻ ስትሄድ ያልከው መክሊት ኦኬ። እሷ የለችም። ቅድም እንዳልኩሽ ነው። አሁን ባለውበት ነገር የራሴ ቢዝነስ ምንድነው የራሴ ቢዝነስ በሁለት እግሩ አልቆምም። ገና ቤተሰቦችሽን ማገዝ አለብሽ፣ ብዙ ነገር ማድረግ አለብሽ። ሴቶቻችን እንደምታያቸው ቅድም እንዳልኩሽ ነው፣ ትኩረት ይፈልጋሉ። ገብቶሻል? ከሷ ጋር 1 ሰዓት ማታ 3 ሰዓት ወይ የኔ ቆንጆ ነገር ቁርስ ምን በላሽ ምናምን፣ ገብቶሻል? ይሄ ያስፈልጋል። ቴክስት አለ፣ ስታኮርፍ ለምን አኮረፈች ለምን አላኮረፈች ምናምን በጣም ትኩረት ይይዛሉ። ነው አይመቸኝ፣ ወላሂ ለጊዜው እንደዛ አይነት ነገር አይመቸኝ። ስለዚህ ሴቶች አይመች፣ ወጣት ነኝ እንዴ፣ ገብቶሻል? እንደዛ አይነት ነገር አይመቸኝም ሳይሆን እኔ ከሴት ጋር እንደዚህ መንኮሻኮሽ ብዙ አይመቸኝም። አሁን ትኩረቴ ስራዬ ላይ ነው። ገብቶሻል? ምንድነው አንድ ሰው ተጠይቆ ሰው በስንት አመቱ ነው ማግባት ያለበት ሲለው የራሱ የሆነ የተስተካከለ በሁለት እግሩ የቆመ ቢዝነስ ሲኖረው ብሏል። አሁን ለሻይ ቡና እንኳን እየተሳቀቅኩኝ ውጪ ለምንጠቀመው ነገር እየተሳቀቅኩ እየከፈልኩ ይሄን እንደዛ አይነት ነገር ውስጥ መግባት አልፈልግም። አሁን ትኩረቴ ስራና ስራ ላይ ነው። ከዛ ይደርሳል። የታባቱ ይሄድብኝ መልክም ቁንጅናም እንደምታየው ሴቶች ያስቸግሩኛል ብሄርኩበት እንግዲህ እሺ እንዴት ነው ማኔጅ የምታደርገው? ፌመስነቱ ከባድ ጭምብል አድርጌ መነጽር አድርጌ ምናምን እንጂ ከባድ ነው። አዎ ጋርዶችም አሉ እንደምታያቸው እንጂ ከባድ ነው። ህይወት ቆንጆ ስትሆኝ ከባድ ነው። በታለም እንደምታስብ አይደለም። ቆንጆ ነሽ ህይወት ያለሽ። አሜን ያርግልኝ። ስቀልልሽ በህይወት ተስፋ ቆርጠህ ታውቃለህ እንዴ? ተስፋ እዚህ ስራ ላይ አሁንም ትቆርጫለሽ እኮ። የኛ ስራ ገብቶሻል፣ መደበኛ አይደለም እንዴ? ይሄ ነገር የኔ አይደለም እንዴ እስክቲ ግራ ነው የሚያጋባሽ። የሆነ ጊዜ አለው። የሆነ ሰዓት በጣም በተከታታይ ይመጣል፣ የሆነ ሰዓት አንዴ ደግሞ ጭር ይላል። ገብቶሻል? እና አንዳንዴ ተስፋ እስከ ማስቆረጥ ነገር ይደርሳል። ግን ፈጣሪ ሁሌ ከጎናችን አለ፣ ለበጎ ነው የሚሆነው። አሁን ይሄን የሰራሁትን ስራ የ1 ሚሊዮን የታየው የሆነ ሰዓት በጣም ስራ ጭር ብሎ ለካ ፈጣሪ አንድ ያጠራቅሞ ሊያመጣልኝ ነውና ቪዲዮም 1 ሚሊዮን ታየ፣ ፎሎወሮችም ጨመሩ ምናምን የሆነ ጊዜ ጭር ይልና አንዳንዴ ያስደብርሻል። ገብቶሻል? እንደ ወጣት ምናምን ኪስሽ ባዶ ሲሆን ሶሻል ሚዲያ የሚደብረው ነገር ምንድነው? እኛ አሁን አቴንሽን ለመያዝ አውቀ የሰው መኪና ምናምን ተከራይተን ምናምን ነገር ገብቶሻል? ሾው የሆነ ነገር ማሳይ ሰው ይፈልጋል። ሰው ከሽፏል። እኔ ምን እንደሆነ አላውቅም። ቁሳቁስ ላይ ነው እና እንጠቀማለን፣ መኪና ምናምን እንጠቀማለን እና የኛ ይመስላችኋል ሰዎች እና ቲክቶክ የሚከፍለን ምናምን ይመስላችኋል። በጣም ሀብታም ነው ምን ይመስላችሁ? እሱ ነገር አሁን ይደብረኛል። ድብርት ውስጥ ይከትሻል። ገብቶሻል? ሰው በጣም ከፍ አድርጎ ይስልሻል ምናምን። ገንዘብ ያለን ነው ይመስለን። ጤና አለን እንግዲህ ገንዘቡ ይቆየን። ሙያ አለን፣ እየሞከርን ነው። መንገዱ ላይ ነን እንጂ ቲክቶክ አይከፍልም። በዚህ አጋጣሚ ቲክቶክ ለእኔ እየከፈለኝ አይደለም። በምንሰራው ቪዲዮ እኛ ሀገር አልጀመረም። ላይቭ ላይ ምናምን ደግሞ አለ። ያ ደግሞ የኔ መክሊት አይደለም። ላይ ዱቄት ምናምን ነገር ሻወር ቤት ምናምን መግባት ምናምን። በዚህ አጋጣሚ ቲክቶከሮች የቀለም ዱቄት የሚደፋብኝ ላይ ስራ ማላጣው እሱም መደፈው ግን አሪፍ ጨላሉ። ስራዬ ብለሽ ካዩ ቆንጆ ብር አለው። ወደፊት ስንከሽፍ እንግዲህ ወደዛ እንገባለን። ሲባርቅብን አንከሽፍ። ወደፊት ራስህን ምን ላይ ነው የምታየው? እኔ ሳየው እንግዲህ እንዳልኩሽ አሁን እንግዲህ ተተኪ ወጣቶች አሉ አብረው የሚሰሩ የሆነ ሰዓት ላይ ለነሱ ዲዛይኖችን በደንብ ጨምሬ ምናምን ይሄን ነገር በሁለት እግሩ አቆሜ ማስታወቂያ ስራ እየተመቼ ነው ሳስበው። ቀላል ነገር ነው። ቤትሽ ቁጭ ብለሽ ምሰሪው ነው፣ ብቻሽን ሆነሽ ምሰሪው ነው። ያን አክል የተጋነነ ነገር አይደለም። ማስታወቂያ ስራ እንግዲህ ወደፊት በሱ የምመጣ ይመስለኛል። እሱ ሁለተኛ መክሊት ነው፣ እንደ ሳይድ ትሰራዋለህ። ይሄኛው ስራህን ግን የሆነ ቲም አቋቁም። ይሄንም አስቤያለሁ። እንደ ብራንድ መቀጠል ሀሳብ እንዴ ጽፌያለሁ እኮ ምንድነው ያስተምሩናል፣ ሎው ኦፍ አትራክሽን ምናምን ብለው ያስተምሩናል። እና በዛ ነገር ብዙ ነገር አሳክቻለሁ። እኔም
የ2024 ላይ በኢትዮጵያ ላይ ቁጥር 1 በስቴንስል ሙያ ቁጥር 1 መሆን ነው የምፈልገው። ገብቶሻል? የስብዕና ግንባታ ምናምን ደስ የሚለኝ የሆነ አላማ እንዲኖርሽ ነው የሚያደርግ። ዝም ብሎ እንዲባርቅብሽ አያደርጉሽም። አሁን ለምሳሌ እኔ በዚህ አመት ወደ 6 ነገር ምናምን ነገር አቅጄ ነበር። ያቀድከውን ነገር ማታ ማታ እንደሆነ አድርገህ ጻፉ ይላሉ። እንደሆነ አድርገሽ ልተኝ 30 ደቂቃ ሲቀርሽ እንደሆነ ፊል ታረጊዋለሽ። አሁን ለምሳሌ ይሄን ፖድካስት ትናንትና በቃ አሪፍ የሆነ ኮንቨርሴሽን ሲኖረ ምናምን እያየሁት ነው የተኛሁት ምናምን ነገር እና አሁን እንደምታዩ ቆንጆ ሆኗል። ያሰብሽው ምንድነው የምታዩና የምትሰሚውን ትሆኛለሽ ይባላል። ቆንጆ ነገር ካሰብሽ ቆንጆ ነገር ይሆናል። አሁን አስተምሮን ያን ነገር ከጻፍኩት ከ7 ወደ 6 ምናምን ነገር አሳክቻለሁ። አይፎን ስልክ መግዛት ነበር፣ 100,000 ፎሎወርስ መግባት ነበር፣ 88 ደርሻለሁ። ሰራተኞችን መጨመር ነበር፣ ጨምሬያለሁ። በቃ ይሄ ስብዕና ግንባታን ይመቸኛል። ገብቶሻል? ሊሆነ አላማ ኖርሽ አላማሽ ላይ ብቻ እንድታተኩር ያደርጋልና በ2024 ላይ በኢትዮጵያ ላይ ቁጥር 1 በስቴንስል ሙያ ላይ ቁጥር 1 መሆን ነው ፈልገው። ይሳካል። አይ አሜን አሜን። እንዳፈ ያርጓትኝ። እንዳፈ ያርግልህ። በስር ስንት ሰራተኞች አሉ? አሁን አብረው ሰራተኛ ሳይሆን ጓደኞቼ ናቸው። የኛ ስራ እንዳልኩሽ ነው፣ ሁሌ አይኖርም፣ ግን አንዴ ሲኖር አሪፍ ስራ ነው። አንደኛው እሱ ነው። አሁን እሱ አየር ባየር ይሯሯጣል፣ የራሱን ስራ ሲኖር እጠራዋለሁ። አንደኛው ደግሞ ቢዩ ዴሊቨሪ ሰራ ነበር፣ ተማሪም ነው፣ ጎን ለጎን ነው። ገብቶሻል? አያስቸግርም። የኛ የ30 ደቂቃ የ1 ሰዓት ምናምን ስራ ጠቅ አድርገን ዞር ነው። በትርፍ ሰዓታቸው እንግዲህ የራሳቸው ይወስኑ፣ ግን ሰራተኞች ሳይሆኑ ጓደኞቼ ናቸው። ሁለት ታሳድጋቸዋለን። አብረው ይሰራሉ፣ ጎበዝ ልጆች ናቸው፣ አብረው ይሰራሉ። ስቴንስል ምንድን ነው? አሁን እኔ ቀለም ስራ አውቃለሁ። ቅድም የነገርከኝ 4 አይነት የቀለም አይነቶች አሉ። ስቴንስል ምንድን ነው? 4 አይነት ሳይሆን ብዙ አይነት ነው። ሰውየው የሚሰራውን ነው የጠቀስኩልሽ እንጂ ብዙ አይነት የቀለም ስራ አለ። ስቴንስል ማለት አሁን የልብሴ አበባ ምናምን አለ ልብሴ ላይ አንቺ ብላይ እንዳለው ጥለት፣ በቀለም ጥለት ማለት ነው። ወደ አማርኛ ሲመጣ ጥለት እንደማለት ነው። ግርግዳ ላይ የሚሰሩ በተለያየ ቅርጽ አይነት በተለያየ ቀለም የሚሰሩ ጥለት ማለት ነው። የግርግዳ ላይ ዲዛይኖች እንደማለት ነው። ሰውየው ሲያስሞክር በዛው ማስተር እያደረገ አይ ከቀለም ስራ እስከ ስቴንስል ቀጥሎ የትኛውን ነው የምትመርጠው? ኖርማል ቀለም ደስ ይለኛል። እኔ ልሙጥ ቀለም ደስ ይለኛል። አሁን ልሙጥ ቀለም መቀባት ደስ ይለኛል። በጣም የሚያምሩ ቀለሞች ናቸው የምትቀባቸው። ስትቀላቅላቸው የምታመጣቸው አሉ። በመቀመሚያ ምናምን ይመጣል። የሆነ የምትጠቀመው ስፔሻል ትሪክ አለ? ምንም የለም። ሶሻል ሚዲያ ላይ መጠቀም፣ ዩቲዩብ ላይ ጠይቂ። አንድ ቀለም ከአንድ ቀለም ጋር ሲደባለቅ ምን አይነት ይመጣል ብለሽ ጠይቂ፣ ያሳይሻል። እሱም መሞከር ነው። ቀላል ነገር ነው እኮ ያን ያክል የተጋነነ ነገር አይደለም። ግን አሁን ላይ የተቀመሙ በቁጥር አላቸው። የሆነ ግሬ ሲሆን ስንት ቁጥር እንደሆነ ምናምን ስም አንጠራም። አንዳንድ የቀለም ድርጅቶች አሉ። ሄደሽ ከዛ ላይ መቀመም ምናምን ላይጠበቅብሽ ይችላል። ገብቶሻል? አሁን ዛሬ ቀመሜው ማለት ነው ይሄን ቀለም ቀብቼልሽ እሷ ጓደኛሽ ወዳው እና ይሄን ድገመው ስትለኝ ራሱን ላላመጣው ይችላል፣ ትንሽ ሊዛባ ይችላል። እና የተቀመመ መጠቀም ትችላለሽ እኮ በቁጥር አላቸው፣ ኮድ አላቸው። በኮዳቸው ገዝተሽ መጠቀም ትችላለሽ። አሁን እኔ ቤት ቢኖረኝና ጠርቼ ቀለም ቀባልኝ ብለህ ምን አይነት ቀለም ስትለኝ ኤግዛክትሊ የሚፈልገውን ቀለም አላውቅም፣ ግን አማክርሻለሁ። መኝታ ቤቴ ስገባ ሰላም የሚሰጠኝ፣ ሳሎን ስገባ የሚያነቃቃኝ፣ ወደ ስራ እንድገባ የሚያደርገኝ ሊሆን ይችላል። ከዛ ኪችን ስገባ የመስራት ሞራል እንዲሰጠኝ። እንደዚህ ሳይኮሎጂ አለው ቀለም፣ ሳይኮሎጂ አለው። አሁን እኛ ቀለም ላይ አንሰራም። ገብቶሻል? ዲዛይኑ ላይ ብቻ ነው፣ ስቴንስሉ ላይ ግን ቀለም ሳይኮሎጂ አለው። አሁን መኝታ ቤት ላይት የሆነ ነገር ይመከራል። ገብቶሻል? ብዙ ሰዓትሽን ተኝተሽ ነው የምታሳልፊውና ሊጨንቅሽ አይገባም። አንዳንድ ሰው ደግሞ እንደዚህ ብለሽ ስታማክሪው አይመቸውም። እኔ ምን አገባኝ እኔ ነኝ ይከብዳል፣ ጥቁር ቀለም ለመኝታ ቤት ይከብዳል ስትይው ኑሮ ራሱ አልከበደኝም እንኳን ጥቁር ቀለም ሊልሽ ይችላል። ጥቁር ቀለም ማለት ጥቁር ቀለም ይከብዳል የሚፈልግ ሰው አለ። የሰው ምኞት ይለያያል። እሱ ስለሚኖርበት እሱ የሚፈልገውን ነው የምትሰሪለት። አንቺ እንደ አድቫይስ ትሰጪዋለሽ። ነጭ ቀለም ሲሆን እንደዚህ ሰፋ ያደርጋል ምናምን። አንዳንድ ጥብብ እንዲሉ ሰፋ ላለ ቤት ጥብብ እንዲል ቀለም፣ ጫና ያለ ቀለም ሲሆን ጠበብ አድርጎ ይዟል። ገብቶሻል? ጠበብ ላለ ቤት ደግሞ ላላ ያለ ቀለም ሲሆን ሰፋ አድርገው ይዙታልና እንደዚህ አይነት ነገር አለ። ግን ሰው ብዙም ይሰማል ብለሽ ነው፣ የራሱ ፍላጎት ነው። እሱም ስለሚኖርበት ልትጫኙ አይገባም። እንደ ምክር ትሰጪዋለሽ እንጂ ከዛ ውጪ አንቺ ልትወሰኝለት አይችልም። እሱ ስለ አንቺ ቀብተሽ መውጣት ነው እሱ ነው የሚኖርበት። ስለ አነቃቂ ንግግሮች አሁን ያልከኝ አለ ፐርሰናል ዴቨሎፕመንት ክላሶች ወስዳለሁ ምናምን እያልከኝ ነበር። አሁን ደግሞ ሰሞኑን ከተወሰነ ጊዜ በኋላ ሰዎች አብዛኛው የኛ ጀነሬሽን እኔ አነቃቂ ሰው አነቃቃኝም ቡና ያነቃቃኛል ምናምን እየተባለ ሰው ኤጌንስት ሞቲቬሽናል ስፒከር እየሆነ ነው። አንተ ስለ አነቃቂ ንግግሮች ምንድነው የምታስበው? ጥሩ ነው። እኔን እዚህ ያደረሱኝ አሁን እዚህ መድረስ ትልቅ ነገር ሆኖ ሳይሆን እዚህ ላይ ተቀምጬ ለማውራት ያደረሰኝ እኔ አሁን ማን ያዟል ይመቸኛል። የሚጠሉ ሰዎች አሉ። የተቆረጠ ቪዲዮ ላይ ቲክቶክ ላይ ይለቀቅና እሱም ያው አወራሩ ምናን ላይ መቻቸው ይችላል አቴንሽን ለመያዝ እሱም በተለየ መንገድ ሊመጣ ይችላል። ግን ዩቲዩብ ላይ ገብተን ብናየው በጣም ጥሩ ትምህርቶች አሉ። አሁን ለምሳሌ እኔ
ሎ ኦፍ አትራክሽንን ከማን ያዟል እሸቱ ነው። አሁን ሎ ኦፍ አትራክሽን እየተወራ ያለበት መንገድ ጥሩ አይደለም፣ ግን ጥሩ ነገር ነው። የሆነ ነገር እንደሆነ አድርገሽ ሳይሆን ማለት ነው። አይፎን ሳይኖርሽ አይፎን ስላለኝ ሰው እኮ ኖሮት እኮ አያመሰግንም አይደል? ሳይኖርሽ ስላለኝ አመሰግናለሁ ብለሽ ስትጽፊው ያ ነገር ወደ አንቺ አሁን ቅድም አለምነሽ ፕላዛ ብለሽ ነበር አይደል? የዛኔ እኔ አይፎን አልነበረኝም። ያን ነገር በጣም እያሰብኩት ነበርና ሊፍት ውስጥም ስገባ እንዳለ ከታችም እንዳለ በቃ አይፎን ባይፎን ነው፣ አይፎን መሸጫ ነው እና የምታስቢው ነገር ይሆናል። ግድ የለሽም። እኔ ስለተጠቀምኩበት ነው። አሁን 88,000 ፎሎወርስ አለኝ አሁን ይሄን ኢንተርቪው እስከምናደርግበት ሰዓት ድረስ ማለት ነው። እና ግን መስከረም ላይ 18,000 ነበረኝ። ይሄን ትምህርት አስተማረ እስቲ ልሞክረው ብያለሁ። ከፈለግሽ ቦርሳውን ይሰጠኛል፣ ላሳይሻለሁ። ከመስከረም ጀምሮ 100,000 ፎሎወርስ ስላለኝ አመሰግናለሁ። 100,000 ፎሎወርስ ስላለኝ ማታ ማታ ስተኛ ዘው ይልሽ በቃ ይሄ ነገር ይሆናል። ግን ምንድነው ሰው እየመሰለ ያለው 100,000 ፎሎወር ስላለኝ አመሰግናለሁ ብለሽ ለጥ ማለት አይደለም። ጠዋት ተነስቼ ስራ መስራት አለብኝ። ኤግዛክትሊ አንተ አሁን እየሞከርክ ነው። ቤቴ ቁጭ ብዬ እንደዚህማ 100,000 ፎሎወር ወይም ደግሞ ሌላ የራሴን ድሪም ብል አይሆንም፣ አይመጣም። የሆነ ነገር እየሞከርክ ነው ያለኸው። ጠዋት ተነስተህ ትለፋለህ፣ በጣም ዋናው እሱ አይደል? ፈጣሪ እኮ የሆነ ነገር ያግዝሻል። ፈጣሪ ወፎችን ይመግባል፣ ግን ጎጇቸው ድረስ አያመጣም። በቃ ይሄ ቃል በጣም ይገልጿል። ፈጣሪ የሆነ አይፎን አዘጋጅቶልኛል እንደሆነ አድርጌ ማሰብ ነው እና እሱም ማመስገን ነው። ሳይመጣ አይፎኑ ሳይመጣ ስለሰጠኝ አመሰግናለሁ ነው። ክርስቲያን ከሆንሽ በክርስትና፣ ሙስሊም ከሆንኩኝ እኔ በእስልምና ምናምን ዩኒቨርስ ምናምን ብለው የሚያሽቃብጡት ነገር አለ። እኔ ስለሱ አይገባኝም። እኔ አላህን የሰጠኝ አላህን አመሰግናለሁ። ገና ሳይሆን ማለት ነው እንደሆነ አድርገሽ ምንድነው የሰማይ አባታችሁን የጠየቃችሁትን ነገር እንደሆነ አድርጋችሁ ብታምኑ ይደረግላችኋል ይላል መጽሐፍ ቅዱስ ላይ አይደል? ያ ማለት እኮ ነው፣ ቀላል ነገር ነው እኮ በቃ ገና ሳይሆን እንደሆነ አድርገሽ ማመስገን ነው። ግን ሰዎች እንዴት አድርገው እንደሚተረጉሙት እኔ አላውቅም። የሆነ የተቆረጠ ቪዲዮ ያዩና ሰው ለመተቸት ይሄዳሉ። እኔ ስብዕና ግንባታ አሁን ምጠቅስልሽ የተወሰነ ባንጠቅስ ጥሩ ነው። የተወሰነ ከላይ ያሉ አሪፍ ሰዎች አሉ። ዝም ብለው ደግሞ ማውራት ቻልን ብለው ገንዘብ ለመስራትም ይሰሩ አሉ። ገብቶሻል? ከተልባ ጋር የተገኘ ሰሊጥ ምንድነው? አብረተ ወቀጥ አይነት ከኑግ እንዶ አንድ ምን አለኝ ከኑግ ስትይ ትዝ አለኝ። አንዴ ነው ይሄን ቪዲዮ ሰርቼ የሆነ ግብረ ሰዶም ምናምን በሚለው ጎበዝ ጊዜው ከፍቷል፣ ትንሽ እንጠንቀቅ፣ ይሄን ነገር እንደ ቀልድ ባናየው ጥሩ ነው፣ እነዚህ ሰዎች ተቀላቅለውናል፣ ከተልባ ጋር የተገኘ ሰሊጥ አብረተ ወቀጥ ነው ምናምን ብዬ ሰራውልሽና በቃ አገር ሰላም ብዬ ፈጠነ ቫይራል ወጣ። ደግሞ እንደዛ አይነት ነገር ይገርምሻል። ተኛውልሽ ማታ 6 ሰዓት አንዱ ደወለ ማለት ነው። ተደናገርኩ። ሰው ምን ሆኖ ነው ምናምን ሄሎ ምናምን አቤት ጅላሉን አንዴን ደህና ምናምን ነገር አይቀድም የሰራኸው ቪዲዮ ላይ ከተልባ ሳይሆን ከኑግ እኮ ነው አለ። 6 ሰዓት ማለት ነው። አልቻልኩም፣ ወላሂ አልቻልኩም። በቃ እንደዚህ የሚያርም ሰው አለ። አሁን አንቺ ስትይ ነው ትዝ ያለኝ። እና ደግሞ ምንድነው አንዴ ምንድነው ኮንቴንቱ መሰለሽ ሴትዮዋ ደውላ ትጠራኝና ከዛ እሷ አታሰራኝም፣ ጎረቤቷ ታሰራኛለች። እዛ እንደዛ እያልኩ ነው። ዛሬ አንዲት ሴትዮዋ ደውላ ምናምን ለሰራላት ሄጄ እንደ አጋጣሚ ከሷ ጋር አልተስማማንም፣ ከጓደኛዋ ጋር ተስማማንና ለሷ ሰራውላት። እኔን ደግሞ ታውቁኛላችሁ የጥበብ ሰው ነኝ። ከእደ ጥበብ ወጥቼ ወደ ስነ ጥበብ ገባውላችሁ። እቺንም ስንኝ ጫር አረኩ አልኩና መጥቼ ነበረ ሩጬ ከቤትሽ አላስገባ ስትይ ገባው ጎረቤትሽ ምናምን። መቼስ ግጥም ጥንብርኩሷን ጥላለች። የጸጋዬ ገብረመድህን አጥንት ሾህ ሆኖ እንዳይወጋኝ እላለሁ ብዬ የጸጋዬ እሸቱ አልኩልሽ ማለት ነው። ተሳስቼ አላሁ አክበር ኮሜንት ላይ አጥረገረጉኛ። እኔ አልባነንኩልሽ። መሳሳት አይፈቀድም እኛ ግን ጥሩ ነው። ቪዲዮን ቫይራል ያወጣዋል፣ ኮሜንት ያርምሻል። እኔ አልገባኝም። አሁን ይዛኔ ምንድነው ጸጋዬ እሸቱ አይደለም ምናምን የሚሉኝ ምን። ከዛ ቪዲዮን ስሰማልሽ ለካ ጸጋዬ ገብረመድህን እላለሁ ብዬ ያልሞተ ሰው ገድዬልሻለሁ። አጥረገረጉኝ። ግን አሪፍ ሆነልኝ። ቪዲዮን ቫይራል ያወጣል። አሁን ምንድነው አልጎሪዝሙ ዝም ብላችሁ ሁላችሁም እኔን ብትሰርቡኝ ማለት ነው አያውቅም፣ ስድቢውን ምርቃቲውን አያውቅም። ይሄ ቪዲዮ ጠቃሚ ነው ብሎ የበለጠ ቫይራል እንዲሁም ፑሽ ነው የሚያደርገው እና ለበጎ ሆነልኝ። ለዛም ነው ሰው አቀላግባብ ነገር የሚሰራው ሶሻል ሚዲያ። አቴንሽን ፍለጋ ነው፣ ጠፍቶሽ ነው። ልክ ነህ በጣም። ያንተ ግን ፔጅ ማኔጅመንት ሶሻል ሚዲያ ላይ ያለህ እንትን በጣም ባንነሃል። አሪፍ ነው ከሆነ ጊዜ እንዳልኩሽ ነው። አሁን ይሄን ስልክ እንደገዛ ያደረገችኝ ቅድም ያልሻት ልጅ ሆስተሷ ነች። ገብቶሻል? ሶሻል ሚዲያን ደግሞ የሚቆጣጠርልኝ ጎበዝ፣ በጣም ጎበዝ ፍቅር ዲኤምኤክስ። በዚህ አጋጣሚ ሜንሽን ያደርጉላችኋል አካውንቱን ፍቅር ዲኤምኤክስ የሚባል በጣም ሶሻል ሚዲያ ማኔጀር አለ። አይ ማኔጀር ሳይሆን ጓደኛዬ ነው፣ ይረዳኛል። እዛው ማን ያዘዋል ጋር ነው ማቀው። ፍቅር ዲኤምኤክስ ይባላል። በጣም ጎበዝ ልጅ ነው። ቪዲዮ ከሰራው በኋላ እስቲ ይልኝ ይለዋለሁ፣ ይሄን ቀንስ ይሄን ጨምር ምናምን ይለኛል። በጣም ጎበዝ ልጅ ነው እና ሰው ታገኝበታለች። እንዳልኩሽ ቅድም ከካሜራ ጀርባ ስናወራ የጠቀስኩልሽ ሰዎች አሉ። እነሱ እንኳን አልተባበሩኝም። ገብቶሻል? አሜሪካ ላይ ሆነ ግን እንደዛ አይነት ሰው ምንም
ምንም ነገር ሳከፊ በነፃ ያመጣልሻል። ገብቶሻል? እሱንም የተማርኩት በዚህ እኮ ነው። ስቶሪ ቴሊንግ ቪዲዮ ስትለቅ እንደዚህ ብትል ገብቶሻል? በፊት በሙዚቃ ብቻ ነበር ማረገው፣ ግን ትኩረት በሙዚቃ ብቻ ሲሆን ጆሮ ብቻ ነው የምትይዩ፣ ማነው አይን ብቻ ነው የምትይዩ፣ ማየት ብቻ ነው። ሙዚቃውን ኦልሬዲ ያውቀዋል። ገብቶሻል? ስቶሪ ግን ስጨምርበት ሁለት የስሜት ዋስ ጆሮንም ትይዣለሽ፣ አይኑንም ትይዣለሽ። ድምጽም የሰጠ ነው። ድምጽ መረዋነ ድምጽ ስርቅርቅ ነው ይላል እኮ ገብቶሻል? መረዋ እኮ አይደል? መረዋ ለሙዚቃ ይመስለኛል። እና ሙዚቀኛ አይደለም እያልሽ የሙዚቃ 24 ቀልሽ ልፈትን ነበር እዚህ ሙዚቃ ስትለኝ። ድምጽ ግን አሪፍ ነው ለሙዚቃ፣ በጣም ካቺ ነው፣ በደንብ ይሰማል። አይ ለሙዚቃ አልኩ ለማስታወቂያ ማለት ነው። ቆንጆ ነው፣ ለክፉ አይሰጥም። አይ አሪፍ ነው፣ አሪፍ ነው። ጓጉሏል ይሉኛል፣ ድምጽ ጓጉሏል፣ ጎረምሳው ጠነው ይሉኛል አንዳንድ ሰዎች፣ ግን ለክፉ አይሰጥም። አይ አሪፍ ነው። አሁን ከረንትሊ እየሰራህ ያለው ስቴንስል ላይ ነው። አሁን አንድ ቤት ውስጥ ስትገባ አንድ ቤት ውስጥ ገብተህ እዚህ ቤት ውስጥ ሰው ስቴንስል ስራለን ብለው ነው የሚጠሩ ወይስ እንዴት ነው የሚሰራው? በሶሻል ሚዲያ ነው። እኛ ሶሻል ሚዲያ ላይ ስልካችንን እንለጥፋለን፣ ያዩትና ከዛ ላይ ደውለውልን ነው የሚሰሩት። ቴሌግራም ቻናል አለን፣ ዲዛይኖች አሉ፣ ከዛ ላይ እያስመረጥን ነው የምንሰራው። ስለዚህ ሰው ቤት ስትገባ ቀለም ነው ቀድማችሁ ቀለም ቀብታችሁ ነው ስቴንስሉን የምትሰሩት? አንዳንዶቹ አስቀብተው ይጠብቁናል። ያልተቀባ ከሆነ ደግሞ የሚቀቡ ልጆች እኛ የምናውቃቸው ጎበዝ ልጆች አሉ፣ እነሱ ይቀቡታል። ምንድነው አሁን ኖርማል ቀለም እኛ መቀባት አቅቶን ሳይሆን ብዙ ሰው የሚሰራውን ስራ አትስራ ይባላል። ገብቶሻል? ብዙ ሰው የሚሰራው ሌላ ሰው ሊሰራው ስለሚችል ምንም ጊዜ ማጥፋት አይጠበቅብንም። ሌሎች ልጆች ሰርተውት እኛ ይሄን ቶሎ ጠቅ አድርገን ወደ ሌላ ስራ መሄድ እንችላለን ማለት ነው። ገብቶሻል? ስለዚህ አንድ ቤት ውስጥ ገብተህ ይሄን ቤት በቃ አሳምርልኝ፣ ቆንጆ አድርገህ ስራልኝ የቀለም ባለሙያዎች አሉ። እኔ ከነሱ ጋር የኛ ልጆች አሉ፣ ጎበዝ ልጆች አሉ። ከቤቱ ጋር የሚሄደውን እናስመርጠዋለን። እነሱ ቀብተው ይጠብቁናል፣ ለኛ ዲዛይኑን እንሰራለታለን ማለት ነው። ቀለም ስትቀባም አይቻለሁ። አንዳንድ ነፍሰ ጡር ነች አለች፣ የምርም ነፍሰ ጡር ነች እና ልገባበት ነው ቶሎ ቸኩዬ ነው ምሳን ስትል የፈጠነ ሄደን እንቀብታ። እንዳልኩሽ ነው ቀለም መቀባት ከብዶን ሳይሆን ጊዜ ይዛል። ኖርማል ማንኛውም መደበኛ ሰው ምንድነው ስራህን ወይ ብዙ ሰው እንዳይሰራው አድርገህ ከፍ አድርገህ ስራ፣ ወይ ብዙ ሰው የማይሰራውን ስራ ይባላል። ገብቶሻል? አሁን ያልኩሽ ነገር አሁን ኖርማል ቀለም ከሆነ ብዙ ሰው የሚሰራው ነገር ነው። ምን አደከበኝ እኔ ሌላ ሰው እንዲሰራው አድርጌ እኔ ስለዚህ ራስህ ተወስደውና ስራውን ቀለሙን ለሌላ ሰው ትሰጣለህ። ከዛ አንተ ሞር ኦፍ ፎከስ የምታደርገው እቺ ስቴንስል ላይ ነው ማለት ነው። ኦኬ። ከእኔም ከዚህ በፊት እንደላይ ስናቀርባቸው እንዲሁ ዝም ብለን ከጓደኞቻችንም ጋር ስንጫወት ምናምን ብዙ ሰው ከሀገር መውጣት ስደት ምናምን ነው የሚያስበው። ውጭ ሀገር ሄጄ ብሰራ ውጭ ሀገር የተሻለ አስባለሁ፣ የተሻለ ነገር አሳካለሁ ምናምን ብለው ያስባሉ። ጅላሉ ምን ያስባል? አሁን እንደኔ ነው ይሄን ነገር የምመልሰው እንደኔ ነው። ለኔ አሁን በዚህ ጊዜ ምንም ወደ ውጭ መውጣት አያስፈልግም። ስልክ ካለሽ በቂ ነው። እኛ ምንም የተለየ ነገር ኖሮን አይደለም። ትንሽዬ ሙያ ነበረችን፣ በስልካችን ቀርጸን ቲክቶክ ላይ ቪዲዮ ለቀቅን። ከዛ ነው ስራ። ምንም ሌላ ስራ የለኝም። ምን ያው ቪዲዮ ክሬት አድርጌ እዛ ላይ መለጠፍ ነው። ሌላ ነገር ምንም ሙያ አይኖራቸው ማለት ነው። ገብቶ ላይቭ ላይ ታብታብ አድርጉ ማለት እኮ ይችላል። ሶሻል ሚዲያው በጣም የሚገርም አማራጭ ነው። ኢንተርኔት ላይ የሆነ ሙያ መማር ትችላለሽ። አሁን ነገሮች እንዳለ ቀለል ብለዋልና ወጣቱ አልባሌ ነገር ከሚያይ ምንም እኮ ጥቅም የለውም። አሁን እኔ ማይሆን ነገር አዛ የሆነ ነገር ስሰራ እኔ ባንቺ ገንዘብ አንቺ እየላሸቅሽ ነው፣ አይምሮሽ እየላሸቀ ነው። እኔ ግን ባንቺ ገንዘብ እየሰራው ግን ከዛ በተቃራኒ ደግሞ እኔንም ጠቅመሽኝ አንቺንም ጠቅምሽ ገብቶሻል። ሊሆነ አሪፍ ኮንቴንት እኔ ላንቺ ብሰራ አንቺም ትጠቀሚያለሽ፣ ሁለታችንም ተረዳርተን የምናርግበት ብዙ ዩቲዩብ ቻናሎች አሉ። እንደዛ አይነቶችም መከታተል ቢችሉ ስብዕና ግንባታ አሉ። ሀገራችን ላይ ጥሩ ስብዕና ግንባታ አስተማሪዎች አሉ። ያን ነገር ሰው መተዋወቅ ምንድነው ኮኔክሽንህን ማስፋት በሚል እንያዘው። ኮኔክሽንህን ለማስፋት ደግሞ በየቀኑ ከምታገኘው ኢንቫይሮንመንት ወጣ ማለት አሁን ፍሬንዶቼ ተመሳሳይ ፑል ቤት ከሆነ የሚሉት በየቀኑ ፑል ቤት ከሆነ የሚሄደው አንድ አይነት አስተሳሰብ፣ አንድ አይነት ወሬ፣ አንድ አይነት ነገር ነው በየቀኑ የሚሰራ። የሆነ ሌላ አክቲቪቲዎች ላይ ማድረግ ወይ ሃኪንግ መሄዱ ወይ የተለያዩ ግሩፖች ላይ መሄዱ ሰዎች ጋር ባረግ በጣም እሱ በጣም አሪፍ ነገር ነው። አሁን ጠራሹ ምንድነው ወጣቱ የከሸፈው ኳስ ላይና ፑል ቤት ላይ ነው። ያው ፑል መጥፎ ነገር ሆኖ ሳይሆን እንደ መዝናኛ ስታይ አሪፍ ነው። ግን ቀን በቀን እዛ ላይ 2011 12 13 14 15 እዛው ስትሆኚ ጥሩ አይመጣም። አሁን ደግሞ ቤቲንግ አለ፣ ወጣቱን እየጨረሰው ነው። እኛም እዛ ላይ ነበርኩኝ በጊዜው። ትኩረትሽን ይወስዷል። ገብቶሻል? አሁን ቤቲንግ መድበሽ የሆነ ነገር ክሬት አደርጋለሁ ብታይ አይሆንም። ወይ ጎል ገባ የሚል ኖቲፊኬሽን ይደርስሻል፣ ወይ ተሸነፈ ነው። ከዛ ደግሞ ዲስትራክት ትሆኛለሽ። ገብቶሻል? ጭራሽ አሰሪም ደግሞ የሰይጣን ተንኮል እንትን ምናምን ሲጀምር ያው ቁማር ቤቲንግ የመጀመሪያ አካባቢ ይሳካልሽና ትበያለሽ ምናምን ነገር ከዛ ሱስ ውስጥ ከተዘፈቅሽ በኋላ የለም ነው በቃ ይዞ ያለሽንም። እንደው አሜሪካ ላይ የሆነ ጥናት ተደርጎ አሉ ሎተሪ የደረሳቸው ሰዎች ለምሳሌ ዘንድሮ 1 ሚሊዮን ቢደርስሽ አንቺ
በሚቀጥለው አመት ያንቺንም 1 ሚሊዮን ሌላ 1 ሚሊዮን ይዞብሽ ነው የሚሄደው ነው። ምንድነው ሳትሰሪ ያገኘሽው ገንዘብ ስለሆነ ያሰንፍሻል ነው። እና በዛ ላይ በጣም ወጣቱን የጨረሰው ነገር እሱ ነው። ሎተሪ የደረሳቸው ሰዎች ብዙ ጊዜ ሰክሰስፉል አይደሉም አይደሉ? ያሰንፋል። ቤቲንግም እኮ እንደዛ ነው። በዛ ላይ ቁማር ነው፣ ብሩ በረከት የለውም፣ ያከሽፍሻል። ለምሳሌ ደግሞ ጨዋታው እስከ 8 ሰዓት እስከ እኔ በፊትም ስለምቆምር ነበር እስከ 8 ሰዓት እስከ 9 ሰዓት ይሆናል። አንድ ጨዋታ ይቀርሽና ልትበይ 10 ሺህ ብር 20 ሺህ ብር ልትበይ አንድ ጨዋታ ይቀርሻል። እስከ 9 ሰዓት ትጠብቂያለሽ። እሱን ጨዋታ ይሸነፍና አትበይ፣ ቀንሽ ተበላሽቷል። ከዛ በኋላ በንጋታውም የለም። እንደዛው ነሽ። እንዴት ነው ስራ 10 ሺህ ብር 20 ሺህ ብር ስለመብላት አስበሽ በቀን 300 ብር ለመቀጠር አትገቢም። ስራ ሞራሉ አይኖርሽም። እና ወጣቱ ራሱን ቢያይ ወደ ራሱ መለስ ብሎ ራሱን ቢያይ ራሱን ቢገነባ ጥሩ ነው እላለሁ። ገንዘብ እንዴት ነው ማኔጅ የምታደርገው? ገንዘብ ላይ ጥሩ ነኝ። ለክፉ አልሰጥም። እኔ ገንዘብ ለምግብ ብቻ አይጠጋኝም፣ ሰውነት አይሆነኝም። ግን ለምግብ ብዙ ቪዲዮቼም ላይ ካይሽ ለምግብ ነው። ሌላ ምንም ሱስ የለብኝም። እኔ ለምለብሰው አውጣለሁ። በቃ ሌላ ብዙም ገንዘብ አላወጣም። አሁን እኔ ምንድነው ገንዘብ ላይ በቃ አልገዛም፣ የሆነ ነገር አያስፈልገኝም ምናምን ብዬ አስቤ አንዳንድ ጊዜ ሳላስበው ገዝቼው ላገኘው እችላለሁ። እንዴት ነው እንደዚህ አይነት ቴምፕቴሽኖችን ማኔጅ የምታደርገው? አሊዝም ገንዘብ አሊዝም። ይኸው ምን አለ መሰለሽ፣ አሁን አንድ ሰው ቢዝነስ ይጀምርና ሲሸቀል አሪፍ ነገር ሲሰራ ሄዶ ሶፋ ይገዛል፣ ሄዶ ስልክ ወይ ልብስ ምናምን የማይጠቅም ነገር። እኔ ግን ገንዘቤን ቶሎ ሳገኝ ማለት ነው እጄ ቃ ለስራ የሚሆን ሌላ ገንዘብ እንዲያመጣልኝ ማለት ነው። በገንዘቤ ሌላ ገንዘብ በሶስት መንገድ ይሰራል ብለዋል። በጊዜ ገንዘብ መስራት አለ። ጊዜሽን ለሆነ ሰው ተቀጥረሽ ትሰሪያለሽ፣ እንደሱ ገንዘብ ማግኘት አለ። በገንዘብ ደግሞ ገንዘብ ማግኘት አለ። ይህን ስልክ በ10 ሺህ ገዝቼ በ15 ሺህ በ12 ሺህ ብሸጠው በገንዘቤ ሌላ ገንዘብ ነው። ደግሞ በአይዲያ ገንዘብ የሚያገኙ አሉ። ገብቶሻል? አይዲያ ብቻ አሁን ማስታወቂያ አይዲያ ጽፌ ብሰጠው በአይዲያ ብቻ ምንም ነገር ሳላውጣ ገንዘብ ላገኝ ይችላል። እኔ ገንዘቤን ማኔጅ ማድረገው በብዛት እቃ ላይ ነው ማውለው። እቃ ላይ አውልና ቶሎ ብድር ነው ያው ከነሱ ነው የምበደረው። እንግዲህ ጓደኞቼ ናቸው። በትርፍ ሰዓት ምንድን ነው የምትሰራው? እችላለሁ። በትርፍ ሰዓት ሶሻል ሚዲያው ላይ እንዳልኩሽ በማስታወቂያው መምጣት ስለምፈልግ እንዳልኩሽ ፍቅር ዲኤምኤክስ የሚባል አሪፍ ጓደኛ አለኝ። ከሱ ጋር እሱም ትርፍ ሰዓት ሲኖረው ቦሌ አካባቢ ነው። እዛ ማን ያዘዋል ግቢ ምናምን አለ። አሪፍ ልጆች ስለሚመጡ ወደዛ ማዘውተር ይመቸኛል። እኔ ሌላ ምንድን ነው የምታደርገው? ኳስ ወዳለሁ። ኳስ መጫወት ደስ ይለኛል። ኳስ በጣም ነው ደስ የሚለኝ። ማየት ላይ እምብዛም ነኝ ያለው ደስ ይለኛል፣ ግን መጫወት በጣም ደስ ይለኛል። ኳስ በጣም ነው የምወደው። ኳስ ትጫወታለህ? ቤት ውስጥ ሰው ቤት ቀለም ልትቀቡ ስትሄዱ እቃ ሙቭ ይደረጋል። ብዙ ጊዜ ከሰዎቹ ጋር ረጅም ሰዓት ታሳልፋላችሁ። ስለሱ አጫውተኝ። አንድ የደበረኛል የሆነ ቡቲክ ነው፣ ቤተል አካባቢ ነው፣ ስሙን አንጠራው። ሊታደስ ፈልጓል እና ደውለው ጠርተውናል። ያው ጸጉርሽ እኛ ሀገር ደግሞ ሰው በጸጉር ይገምታል። ገብቶሻል? ታክሲ ላይም ስትገቢ ምናምን ኪሳቸውን እጅ በኪስ ምናምን ስልካቸውን ምናምን ነገር ያ ነገር ይፈጣል። አንዴ ቤተል አካባቢ ልንቀበደን በጣም ነው የደበረን። ቤቱ የአረቦች ነገር ጀለቢያ መሸጫ ነው እና ሽቶዎች ምናምን ውድ ሽቶዎች አሉ። እኛ ልንቀባ መጣን። ከዛ ሽቶዎቹ ምናምን ነገር አሉ እየተቀያየሩ ይጠብቁናል። እኛ አልገባንም። አንደኛው ሲሄድ አንደኛው ይመጣል፣ አንደኛው ሲሄድ አንደኛው ይመጣል። በጣም በቃ የዛኔ በጣም የደበረኝ አጋጣሚ እሱ ነው። በስር ምን አስበው ነው ያው ሽቶ ይሰርቁናል ብለው ነው እንግዲህ ጸጉር ምናምን ነገር ያስገምታል። ከዛ ውጭ ጥሩ ነው አቀባበልም። ልጆችም ምናምን ቲክቶክ ላይ ስለሚያዩ ምናምን ለልጆች ትልቅ ነገር ነው በቲክቶክ መታየት እና ደስ ይላቸዋል። ጥሩ አቀባበል ነው ያላቸው። ሰው ቤት ስትሄዱ ከልጆች ጋር ሰው ቤት ነው እሱን ነው የምልሽ። ሰው ቤት ስንሄድ ልጆች ቲክቶክ ላይ ስለሚያዩን አስቀድሞ የልጆችም እንሰራለን። አይተሽ ከሆነ የልጆች መኝታ ቤት ዲዛይኖች አሉ፣ ዳይኖሰሮች ምናምን እነዚህ አሻንጉሊቶች ምናምን ነገር እንሰራላቸዋለን እና ቲክቶክ ላይ አይተውን ስንሄድ መቃም ነው ለነሱ ቲክቶክ ትልቅ ነገር ነው። በቲክቶክ መታየት እና ደስ ብሏቸው ነው የሚቀበሉ። አንዳንዶቹ ቪዲዮዎቼም ላይ አይተሽ ከሆነ እንግዲህ ምሳ ተጋብዘን ምናምን በፍቅር በእንባ ተራጭተን ነው የምንወጣው እንዳየሽው እና ቤተሰብም የሆኑ አሉ። ከስራም ባለፈ በቃ ቤተሰብ የምንደዋወል ምናምን አሪፍ ደንበኞች አሉ። አንዳንዴ ደግሞ ስራውን ብቻ ይፈልጉና ገብቶሻል ጸጉርሽ ምናምን አይተው ይገምታሉ። ያው ሌባ ምናምን ትመስያለሽ እንግዲህ መባልን ሳይሆን መሆንን ፍራ ይላል ያገሬ ሰው። ያ ነው ያለው ነገር። የሚሰጥህ ስም እኔን አይገልጸኝም። አረ ጭራሽ ምን አገባኝ ጭራሽ። ያስጨንቃል? እንደዛ ባይሆን ጥሩ ነው። እንደዛ ባትባይ ጥሩ ነው። ሰው ከላይ አይተው ምንድነው መጽሐፍም በርሱ ሰውን በልብሱ አትገምቱ ይላል ሀገሬ ሰው። ከላይ አይተን ባንገምት ጥሩ ነው። ከባድ ነው ዝም ብለን አይተን መለጠፍ ጥሩ። ግን እኛ ሀገር ትንሽ አስቸጋሪ ነው። ምንድነው እንደው የሆነ ልጅ ምን ብሏል? ጸጉሩ የሚያሳድግ ሰው እኮ ፖሊስ ጣቢያ ገብቶ ማያክ ሰው ነው አለ። ምክንያቱም ፖሊስ ጣቢያ ከገባሽ ይቆረጣል ጸጉርሽ ታስረሽ የምታውቂ ከሆነ። አልታሰርሽም ማለት ደግሞ ያው ንጹህ ነሽ እንደማለት ነው በተዘዋዋሪ። እና
በፀጉር ሰው ብዙ ይገምታል። ብዙ ኮሜንት አለ ተቆረጠው። እኔ ደስ ስለሚለኝ ነው በቃ እኔ ስታይል ስለሆነ ይመቸኛል። ፖሊስ ጣቢያ ገብተህ ታውቃለህ? አላውቅም። አንድ ቀን ገብቻለሁ። ማስክ ምናምን የሆነ የኮሮና ጊዜ ምናምን አሰሩክ? ማስክ አላረክም ባስ ውስጥ ብለው አስገብተውኝ ወደው ለቀቁኝ እንጂ እኔ አላውቅም። ከባስ አውርደው አሰሯቸው? አንድ ቀን የኮሮና ጊዜ ላይ ተወክቦ ነበር እዚህ ከጋርመንት ነው ወደ ጃክሮስ ነው መገናኛ ስንሄድ ማስክ አላረክም ምናምን ተብዬ አንዴ እንጂ የለም። ኧረ የለኝ እኔ አንድ ነኝ ለእናቴ እኔ ዝቅ ብዬ የምኖር ሰው ነኝ። አይ ነው። ጸብስ? ጸብ የለችም። ኧረ እኔ ልጅነቴን ጨርሻለሁ። ምን ነካሽ በዚህ ዘመን? ሱስም ስለሌለብህ ብዙ ለጸብ አትጋለጥ። ጸብ ምናምን ነገር የለም። ሱስ ምንም የለብኝ። የምግብ ሱስ ነው እንዳልኩሽ ነው። የምግብ ሱስ እሱ አይጠጋኝም እንጂ ምንድነው የማይጠጋ? ምግቡ ሰውነት አይሆነኝም። አይ በቃ ቁመት ነው። ስፖርት እየሰራህ አየሁክ? እሞክራለሁ ለጤና ያህል እንቀሳቀስ። እንደው ኮሜንት ምን አለኝ በእኔ ቤት ተቀያይሬ በቃ ተወጣጥሬ መምጣቴ ነው ለጠፍኩትና ቲክቶክ ላይ አንዱ ምን አለኝ ብትሰሪ ደግሞ ስፖርት ብትሰሪ ደግሞ አስበሽዋል አለ። ኮሜንት ላይ በጣም አዝናንቶኛል። አይቻለሁ። እና ስፖርት ይሰራል ማለት ነው። እሞክራለሁ ለጤና ጧት እሱ ነው የምሰራው በብዛት ስፖርት። ቤት ውስጥ ነው የምትንቀሳቀሰው? ጂም አለ ወጣት ማዕከል አለ። ደስ ይለኛል ለጤና ቀበሌ ጭንቀት ውስጥ አገቢ ምናምን ነገር ላህላ ያደርግሻል። አይዲያ ይመጣል። እዛ ሙዚቃ አለ፣ ልጆች አሉ፣ ትተዋወቂያለሽ ምናምን። አሁን ጭንቀት ውስጥ ምናምን ድባቴ ውስጥ ብዙ ወጣት ድባቴ ውስጥ አለ። እኔም አንዳንዴ በዛ ውስጥ ስላለው ነው። እና አንዴ ተመንጭቀሽ ሄደሽ ስፖርት ቤት ስትገቢ የለ ያ ድብርት ድምጥማጡ ነው የሚጠፋው። ሰዎችን ትተዋወቂበታል። እኛ ለጤና ነው የምንሰራው። ለጸብም ደግሞ ይሰራል። እንግዲህ ለቺኮችም ይሰራል። ምንድን ነበር ያልከው? ለገርል ፍሬንድ ብለህ ጂም ከገባህ ነው ያልከው? እኔ አይደለሁም ያልኩት፣ ፋሪሶ የሚባል ልጅ ነው። ጂም ለመሄድ ከገርል ፍሬንድ ጋር መጣላት አይጠበቅብም ማለት ጂም ላይፍ ስታይል ነው ብሏል። ስለ አባባሉ አሁን ብዙዎቹ ይጣሉና ብሬክአፕ ላይ ምናምን እሷን ለመበቀል ምናምን ነገር አባብጠ ምን አገባት እሷን። ፖዚቲቭ ሪቬንጅ የሚባል ነገር አለ። ራስሽን በጥሩ ሁኔታ ቀይረሽ እና እሷ ባታይወሳ አንቺ ተወጣጥረሽ ምናምን እሷ ባታይልሽ ልታቆሚ ነው እንዴ? ደስ ማይል ነገር እኔ አይመቼ ለሴት ብዬ ጂም ልገባ ጭራሽ አላረገውም። ራስሽን ለመቀየር ያህል ነው። የህይወት ፕሪንሲፕል ምንድን ነው? አረ ፈጣሪ መገዛት ነው ጎበዝ። ወላሂ ከማንኛውም ነገር ብታገኙ የቅርቢቷን ዓለም ጥቅምና ጌጧን ነው። አላህም ዘንድ ያለው ምንዳ በጣም በላጭና ዘውታሪ ነው ይላል። የዚህ ዓለም ጊዜያዊ ነገር እኮ ነው። ይመጣል ይሄዳል። ዝናውም ይመጣል። የሆነ ጊዜ አሪፍ ይታያል፣ የሆነ ጊዜ አይታይም። ጊዜያዊ ነገር ነው። እንደማወራው ባልሆንም እኔ መንፈሳዊነት የተሻለ ነው። እሱ ነው መሸሸጊያችን፣ መጨረሻችንም እሱ ስለሆነ ሰውንም ጋኔንንም ሊገዙኝ እንጂ ለሌላ አልፈጠርኳቸውም ይላል ቁርአን ላይ ማለት። አማርኛ ትንሽ ትንሽ አነባለሁ እኔ አሪፍ ነው። አረብኛ ትንሽ ትንሽ አነባለሁ። አረብኛ የለችም አማርኛ ቅዱስ ቁርአን የሚላል ትርጉም ላይ እና ሰውንም ጋኔንንም ሊገዙኝ እንጂ ለሌላ አልፈጠርኳቸውም ይላል። የሰው ልጅ ዓላማው ሁለት ነው፣ መንፈሳዊና ዓለማዊ፣ ውስጣዊና ውጫዊ እንደሚባል። የሁላችንም አንድ ነው፣ ፈጣሪን መገዛት ነው። አስቀድማችሁ ጽድቁና መንግስቱን ፈልጉ ሌላ ሁሉ ይጨመራል ነው። መጀመሪያ አስቀድሜ ጽድቁና መንግስቱን መፈለግ ነው። ከዛ ቀለም መቀባት፣ ያንቺ ጋዜጠኝነት፣ የነሱ ካሜራማንነት፣ ዳይሬክተርነት ምናምን ቀጣይ ይመጣል። እንደ ቦነስ የሚጨመርልን ነገር ነው እንጂ ዋናው የተፈጠርንበት ዓላማ ሰው ፈጣሪን ለመገዛት ስለሆነ እንደማወራው አይደለም። ወላሂ ነው የምልሽ እንደማወራው አይደለም። ግን ያ ነገር ይስበኛል በሆነ መንገድ በማላውቀው መንገድ። ያው በቃ መጨረሻችን መንፈሳዊነት ቢሆን ወጣቱም ወደዛ ቢሄድ እላለሁ። በጣም ስታወራ ይሄ ፖይንት አለ። በዛ ላይ ደግሞ በጣም ይሄ አስረግጠህ የምታወራውን ነገር ምናምን ማውራት በደንብ ነው የምትችለው እና ማውራትን እንደ መክሊት ስንጠቀመው ብዙ ጊዜ ሞቲቬሽናል ስፒከር መሆን ምናምን እንደዛ አታስብም? ሞቲቬሽናል ስፒከር አይደለ? እኔ እንደዛ አላስብም። ምንድነው ሰዎች ምሳሌ አነጋገር ምናምን ትጠቀማለህ ምናምን ይሉኛል። ደስ ያስረዳል። ዝም ብዬ ከማወራ ይልቅ ነገር በምሳሌ ጠጅ በብርሌ ይላሉ። ገብቶሻል? አሁን ለምሳሌ ፀሐይ ስትወጣ ከምል ጎህ ሲቀድብል የበለጠ ያምር እንደ ኢትዮጵያ ደራሲ ማለት በቃ ቢሆን በጥበብ ነገር ስትገልጭ ፀሐይ ስትገባ ከምል ጀንበር ስታዘቀዝቅ አሁን የምታወሪው ነገር ደስ ይላል ከምል ምንድነው አንደበትሽ ለዛ አለው ብለ ካፍሽ ማር ጠብ ይላል ብል የምርም ነው ያለሽ እንደዛ ብል ደስ አይልም። ለዛ አለው በዛ መንገድ ለመግለጽ ነው እንጂ እኔ ሞቲቬሽን ምናምን ይመቸኛል እንጂ ማስተማር ጭራሽ። ምንድነው ምን ተጠቅመሃል ምን ተምረሃል ካልሽኝ የተማርኩትን ነገር ልገልጽልሽ በዚህ ሄጄ የኔን አሳክቻለሁ የኔ ነገር ጠቅሞኛል ከዚህ ወደዚህ ተቀይሬያለሁ ልሻለሁ። የማስተማር ግን መክሊቴ አይደለም። አማረልኝ ተብሎ ዝም ብሎ እንትን የሚባል የራሱ ፕሮፌሽን ያለው ነገር ነው። የለኝ ጭራሽ ፍላጎትም የለኝም። ሞቲቬሽን ምንድነው? አነቃቂ ንግግሮችን
ብቻ እየተከተሉ ቅድም ለማውራት ትንሽ ሞክረናልና ምንም ስራ ሳትሰራ አነቃቂ ንግግሮች ጋር ብቻ በመሄድ እንደዛ አይነት በጣም እየበዛ ነው። ሰው ምንም አይሰራም፣ አነቃቂ ንግግር ይከታተላል፣ ይነቃቃል፣ ግን ህይወቱ ላይ ምንም ለውጥ አናይም። በጣም ብዙ የምናውቃቸው ሰዎች ማለት ሁሉም አይደለም 50-50 ነው ሁሉ ነገር አይደለም። አንድ አንግል መያዝ አንችልም። ግን አንዳንድ ሰዎች ደግሞ አሉ በቃ አነቃቂ ንግግር በጣም ይከታተላሉ። እኔ እኮ አሁን ከዚህ በፊት አንድ ሾው ላይ ስንሰራ ምን ብለውኛል፣ ሊስትሮ ይሰሩ ነበረ፣ ጀብሎ ሆኑ፣ ከዛ በኋላ ወደ ፓርኪንግ እያደጉ ምናምን ሄዳሉና ልክ እንደዛ የሆነ ስራ እኔ ማን አልሰራም፣ እኔ እኮ እንትን ነው መሆነው በባዶ ሜዳ ምንም ሳትሰራ ይሄንንማ ስራ አልሰራም ምናምን ብለው የተነቃቅተው እኔ የምሰራው ግን እኔ ያለኝ ነገር ብለው ከፍ አድርገው ራሳቸው ባለ ሀብት መሆን ነው ይሄን ነገር ማድረግ ነው ምናምን ይላሉ። ስለሱ ምንድነው የምታስበው? አስተማሪዎቹ ላይ እኔ አልፈርድም። በቃ ፈረስ ያደርሳል እንጂ አይዋጋም ነው። እነሱ የሚያስተምሩት 10% ነው፣ 90% አክሽን ነው። በቃ አንቺ የምታደርጊው አክሽን ነው። ገብቶሻል? ሰው ይነቃቃና ማለት ነው የሆነ ሲያስተምሩ በእርግጥ ያነቃቃል፣ ሊሆን አየር ላይ ከፍት ያለሽ ከዛ በኋላ የለም ይጠፋል እኮ። አይተሽ ከሆነ ሮፍናን ሲዘፍን በቃ እኔ ዘፋኝ መሆን ነው ፈልገው ምናምን ይላሉ። የሆነ ደግሞ ፕሬዝዳንት ጠቅላይ ሚኒስተር ምናምን ሲሞገስ እኔ ጠቅላይ ሚኒስተር መሆን ነው ፈልጋለሁ ይላል። ከውስጣቸው አይደለም። ገብቶሻል? ያን ጭብጨባውን ነው እንጂ የምር እንትኑን ያን ፓሽኑን አይደለም የፈለጉት። ገብቶሻል? ግን ምንድነው ሞቲቬሽን የሚያስተምሩትን ከተገበርሽ በጣም ይቃኔ በራሴ ላይ ስላየሁት ነው እንትን ይሆናል። አክቹሊ የሰውም ተፈጥሮ ይመስለኛል። ካቱም ድሮ ሯጮች አይ ቲንክ ክረምት ላይ ሩጫ የነበረ ጊዜ ትናንትና ሩጫ ነበር የሆነ አሸንፈ። አሁን ዛሬ ቲክቶክ ተጥለቅልቋል። በቃ የሱስ ጊዜ እኔ ማስታወሰው በእኔ ልጆች እያለን እነ ጥሩነሽ እነ ደራርቱ ምናምን ሲሮጡ አይተን ጠዋት ተነስተን ሰፈሩ ሁሉ ልጆች ሯጭ ነን መሮጥ ነው። ከዛ የሆነ ኢንፍሉዌንስ ያደርግብሃል። ከዛ ግን እያደግክ ስትመጣ ደግሞ የራስ መታገል አለብህ የምትፈልገው ቦታ ለመድረስ። አንተ ዛሬ ቀለም ላይ ይሄን ማስተር አድርገህ ስቴንሲል ላይ ለመምጣት በነፃ ሰው አሲስት አድርገሃል፣ ቀለም ቀብተሃል እዚህ ጋር ለመድረስ። ስለዚህ እሱን ለመምጣት መታገል አለብህ አይደለ? የሚያምረውም እኮ እንደዛ ነው። አሁን ተንደላቅቄ ቪኤቴን እየነዳው ነው ቀለም የጀመርኩት ብል ያምራል እንዴ? አያምርም። ከሊስትሮ ጀምሬ ሊስትሮን እየናቀን ሳይሆን ከሊስትሮ ዝቅ ብዬ ጀምሬ ነው እዚህ ስራ ላይ የደረስኩት ብል ስታወሪው ራሱ እኮ ያምራል። አንተ እኮ ስታወራ እኮ ደስ ነገርከኝ እኮ። ከታች ነው የጀመረው። ቀለምን እዚህ ቦታ ለመድረስ በነፃ ያን ሰውዬ ኦፈር ማድረግ ነበረብህ። በዚህ አጋጣሚ አመሰግናለሁ ሰውዬውን ኤርሚያስ ወይም ኡራኤል ለማይባላል አመሰግናለሁ። ብዙ መጽሐፍ ሜንሽን እያረክልኝ ነበረ ስናወራ። ብዙ ሳይሆን ጥቂት የተወሰነ የተመረጡ በጣም ብዙ ማንበብ አለብን፣ ራሳችንን በእውቀት ማሳደግ አለብን። ግን ካነበብካቸው መጽሐፎች ሰጀስት የምታደርገን? ትንሽ የተወሰኑ አንብቤያለሁ። እንዳልኩሽ እኔ ስብዕና ግንባታ ላይ ያሉ መጽሐፎች ደስ ይሉኛል። ቲንክ ኤንድ ግሮ ሪች የሚለው መጽሐፍ አሪፍ ነው። ፑር ዳድ እና ሪች ዳድ የሚል አለ። የማን ነው ስሙ? ናፖሊዮን ሂል የሚባለው ሰውዬ የእሱ መጽሐፎች አሪፍ ስብዕና ግንባታ ላይ አቶሚክ ሀቢት ምናምን የተወሰኑ ገለጥ አድርጊያለሁ። አማርኛስ? አማርኛ ደስ ይለኛል። እኔ ትላልቅ ሰዎች የሚጠቀሙት አማርኛ ደስ ይለኛል። እነዚህ ደራሲዎች ነገሮችን በተለየ መንገድ ስለሚገልጹ ደስ ይለኛል። በእውቀቱ ስዩም አሁን አማርኛ አጠቃቀሙ ደስ ይለኛልና እነሱ ሰዎች ይመቹኛል። ግጥም ግን ትንሽ ውስጥ ያለ ይመስለኛል። ሞክረው ግድ የለም አብሽር ውስጥ ይሞክራል። ጫር ለማድረግ ሞክራል። ግጥም ጽፈህ ደግሞ ትንሽ ስካርፍ አድርገህ ምናምን አይ እንደላ በጥሬ ምናምን እንደ ገጣሚ አይ እንሰራለን። እንዳፍሽ አድርግልኝ ያለሽ በማስታወቂያውም በደንብ ትልቅ ቦታ እንደምትደርስ አልጠራጠርም። በዚህኛው መስከረም 100,000 ቲክቶክ ላይ 100,000 መግባት ነበር እቅድ። አሁን ደግሞ ባለፈው መስከረም ማለት ነው። በዚህኛው መስከረምስ ምንድነው ያሰብከው እቅድ? ብዙ ነገር አስቤያለሁ። እንግዲህ እቅድ ታካፍለኛለህ? የተወሰኑትን ልንገርሽ። አንዳንዶቹ የግል ስለሆነ እቅድህን ለሁሉም ሰዎች አትናገር ይባላል። ገብቶሻል? ማይሳካበትን መንገድ ሰዎች ስለሚጠቁሙሽ ተስፋ ያስቆርጡሻልና የተወሰኑትን ልንገርሽ። አንደኛው ዩቲዩብ አሁን እጀምራለሁ። እናንተም ትተባበሩኛላችሁ፣ ሜንሽን ታደርጉልኛላችሁ ሊንኩን። ዩቲዩብ ላይ 50,000 ሰብስክራይበር መግባት ነው በዛኛው በ2016 ማለት ነው። ምን ብለህ ነው ዩቲዩብ ስሙን የምታስቀምጠው? ጅላሉ ስቴንስል ነው። አንድ አይነት ናቸው። ጅላሉ ስቴንስል። ናይስ። ሌላ ደግሞ የተወሰኑ ማስታወቂያዎች 50 ብዬ ጽፌያለሁ። 50 ማስታወቂያ በ2016 ለመስራት አስቤያለሁ። ጉድ ላክ። ሌሎቹን እንግዲህ እንዳየሽው ላንቺ አሳይቼሻለሁ። አደባባይ ላይ ለማውራት ስለማይመች ነው። አፉ በሉኝ። የግል ስለሆነ ፐርሰናል እቅድ ነው። ያሳካል። አሳክቼው ደግሞ በሚቀጥለው አመት መጥቼ ተገናኝተን ደግሞ በደንብ እንጫወት። we wish you very good luck ጀላሉ። አሁን አንተ ይሄንን ስትሰራው በራስህ ነው፣ ራስህን ያስተማርከው፣ ታግለህ ነው። አሁን ቁጭ ብለው ሲያዩ በጣም ዘመናዊ ነገር ነው ምናምን። ብዙ ልጆች ቀለም ቀቢ ሲባል ላይፈልጉት ይችላሉ። ግን አሁን ይሄ በጣም ክሬቲቭ የሆነ ነገር መስራት የሚፈልጉ ልጆች ለማስተማር ምናምን እንዴት ነው አታስብም? እንክርዳዱን ከስንዴ መለየት የሚባል ነገር አለ። ገብቶሻል? እንዳልኩሽ ነው ቅድም። አሁን ሮፍናን የሆነ ኮንሰርት ላይ ሲደነቅ ሮፍናንም መሆን ነው ፈልገው ይላል።
የሆነ ፕሬዝዳንት የሆነ መሪ ሲደነቅ እኔ መሪ መሆን ነው ፈልገው ይላል። አንዳንዱ ይደውልና ይጅላሉ አሁን ባካ 12 ተፈትኜ ነው ክረምት ቁጭ ቤቴ ቁጭ ከምል አስተምረኝ ምናምን እንደዚህ አይነት ሰው ያናደደኛል። እንደ ሁለተኛ አማራጭ ሲያየው ቤቴ ቁጭ ከምል ምናምን ሲል፣ አንዳንዱ ደግሞ እንደዚህ ነው ቤተሰብ እኔ ነኝ የምረዳው ምናምን ስራ የለኝም ምናምን ሲል ትሁቶ ነው የሚመጣለ። ቴሌግራም ላይ ቱቶሪያል ቪዲዮዎች አሉ ኢንቦክስ እያደረጉልኝ እንግዲህ የሚያዩ ልጆች አሉ ቴሌግራም ላይ የውጭዎቹ ቪዲዮዎች አሉና እኔ ጋር አሉ እልክላቸዋለሁ። እና አንዳንዶቹም ደግሞ በጣም አሪፍ እንግዲህ አጣርተሽ ነው ሁሉም ፈላጊ ላይሆን ይችላል ለጊዜው መደበሪያም እንዲሆነው የሚፈልግ ሰው ስላለ አጣርተን አንዳንዶቹ እንልክላቸዋለን። ብዙዎች አሁን ይሄን ሊያዩ የሚችሉ ሰዎች አሉ የላኩላቸው ልጆች አሉ። ዩቲዩብ ቪዲዮ ስትጀምር ዩቲዩብ ላይ እንደ ቱቶሪያል ይሄን ነገር ማስተማርስ እሱን ነገር አላሰብንም። የኛ ሀገር ሰው ካየ ይንቃል። ገብቶሻል? አወኩሽ ናኩሽ ይባላል። የኛ ስራ ያናክል ከባድ አይደለም። 2 ቀን 1 ቀን ባሳይሽ ምሰሪው ስራ ነው። ምንድነው እንደው አንድ ከስተምር ጠራችንና ሄደን ሰራንላት በ30 ደቂቃ ምናምን ያለችውን ራሱን የሰራንላት። እንደዚህ ነው እንደሚሰራው አለች። ቲክቶክ ሳንጀምር በፊት ነው። እኔ እኮ ማሽን በማሽኑና የሚሰራ መስሎኝ ነው። ለዚህ ነው እንደናክል ብር ምን ከፍለው አይነት ነገር ከበሮ በሰው እጅ ሲያዩት ያምር ሲይዙት ያደናግር አይነት ነገር ነው። ካየ እኛ ሰው ይንቃልና ግን ቱቶሪያል ትልክላቸዋል? በግል ነው ምልክላቸው። የኔን ቪዲዮዎች አይደለ የፈረንጆች ቪዲዮን እልክላቸዋለሁ። እሺ ማትረሳው አጋጣሚ አለ? አጋጣሚዎች አይጠፋም። እንግዲህ ያው ሰው ብዙ ሰው ይደውላል። ገብቶሻል? የሚያሰራው ማያሰራው ይደውላል። እንክርዳዱን ከስንዴው መለየት እንለዋለን እኛና ብዙ ጊዜ የሚደውሉ ሰው 100 ሰው ከደወለ 100 ሰው አይደውልም። 100 ሰው ከደወለ እንደው የሚያሰራው 2 ሰው 3 ሰው ነው። ገብቶሻል? እኛ በስልክ ነው የምንለየው። በስልክ ቁጥር 11 ቤት ምናምን ሲሆን ያሰራልና አንዴ ደወለልኝ ሽራ በቃ የሌለ ሸጥሮናል መስራት ፈልገን ደስ ብሎኝ ምናምን ነገር አወራሁት ምናምን ከቻናላችን ላይ ዲዛይን ምረጥ በጎልደን ሲሆን በሲልቨር በውጪ ሲሆን በአገር ውስጥ ምናምን አወራሁትና እዛ ግን የት አካባቢ ነው የምታስቀባው ስለው አይኔ እኮ ማስቀባት የምፈልገው ቤት ሳይሆን አህያዬን ዜብራ እንድትቀባልኝ ማለት ነው። እና ይሄን አጋጣሚ አረሰው በጣም ነው ያበሳጨኝ። ደውሎ ይላል እንደዚህ የሚላት ሰው አለ። ምን አልከው? ምን ይላሉ እንግዲህ በሰሳት ያልኩት ይቀር እንደዚህ ሰው ያሾፋል። ያሾፋል ሰው በስራ ሰዓት ፈተህ ነው ስልክ ብታነሳው ምናምን እሱ ደግሞ ከባድ ነው። ይሄን አጋጣሚ አረሰው። ነፍስ አይማርም እንደዚህ ያልከኝ ነፍስ አይማርም። ይቅር ይበል ብለናል። ይቅር ብያለሁ። ቂም የሰይጣን ነው ትላለህ። በመጨረሻ ማመስገን የምትፈልገው ሰው በአጠቃላይ እዚህ ጋር ስለመድረስ ማለት የምትፈልገው ነገር ማስተላለፍ የምትፈልገው ነገር ካለ? እኔ አላህን ነው ማመሰግነው። አልহামዱሊላህ ነው የምለው። በእኔ የሆነ ነገር የለም። ገብቶሻል? እሱ ነው ብዙ ነገር አሁን ሳስበው ወላሂ ነገሮች የሚገጣጠሙልኝ በቃ በእኔ አቅም ጭራሽ የሚሆኑ ነገሮች አይደለም። እሱ ነው የሚረዳኝ። እኔ በሱ ነው እዚህ ያለሁት። በመቀጠል ፖድካስታችሁን እያየሁት ነበር እንደ ባርቴንደር የሚልና ማንን ታመሰግኛለች ስትባል ራሴን ነው ማመሰግነው ብላለች። በመቀጠል ራሴን ጅላሉን አመሰግናለሁ። ከዛ ቤተሰቦቼ እናትና አባቴን ወንድሞች አሉኝ እህቶች አሉኝ እነሱን አመሰግናለሁ። በመቀጠል ማን ያዘዋልን በጣም አመስግኑልኝ። ብዙ ነገር አድርጎልኛል። በቃ ሮል ሞዴል ምለው ሰው ነው። በጣም እሱን አመሰግናለሁ። ጓደኞች ያሉ አብሮ የሚሰሩ ልጆች ስም መጥቀስ ስለሚያስፈልግ ነው። እነሱን አመሰግናለሁ። ጅላሉ እዚህ ድረስ መጥተህ እንደ ቀለም ባለሙያ እንደ ስቴንስል ከዛ ደግሞ የህይወት መርሆችን ብዙ ነገር ስላጫወትከን በጣም እናመሰግናለን። እኔን ከሰው ቆጥራችሁ እዚህ ድረስ አክብራችሁ ስለጠራችሁ በጣም አመሰግናለሁ። በጣም ደስ የሚል ጨዋታ ነበረን። እንደ ፖድካስት ኮሜንት ላይ ጅላሉ መጠየቅ የምትፈልጉት እኛ ያላነሳናቸው መነሳት የነበረባቸው የምትፈልጓቸው ነገሮች የነበሩ ካሉ በኮሜንት ሴክሽን አሳውቁን። ከዛ ደግሞ እንደ አዲስ ከጅላሉ ጋር ፕሮሚስ ተጋባብተናል። በሚቀጥለው አመት ልንገናኝ በተሻለ እቅዶቹ ተሳክተው ብዙ ነገሮች ነው እንደምንገናኝ አንጠራጠርም። እንደ በየሳምንቱ አርብ ዩቲዩብ ላይ ታገኙናላችሁ። ስፖቲፋይ ተራኪ ላይ እንደ ፖድካስት ሰብስክራይብ፣ ላይክ፣ ሼር አድርጉን። ይሄንን ይመስል ነበር እንደ ቀለም ቀቢ ወይም ስቴንስል ባለሙያ ከጅላሉ ጋር የነበረን ቆይታ ይመስል ነበር። እናመሰግናለን።